ፈተናውን ራሱ የዛን ቀን መሆን አላውቅም ነበር። ያው ዋነኛው ሪያሊቲ እዚህ ያለው ፀሐይ ነው። ከተነሳ ትሰራለህ። ዩኒቨርሲቲ ሰርቫይቭ ማድረግ የምትፈልጉ ሰዎች ማለት ዩኒቨርሲቲ ላልገባችሁ ነው። ጀሞ ስላደረገው የግድ ማድረግ አለባችሁ ማለት አይደል። ይጨመርልኝ ትል አይጨመርልህም ምናምን ነገር የሆነ ሰው ጋር መለጠፍ አለብህ ሰርቫይቭ እንድታደረግ ማለት ነው። በቃ ለነምበር ዋን ሩል ይሄ ነው። ከኔ በቀር ስሬ የሚያወጡ ሶስተኛ ዓመት የሚደገም ከሆነ ድሮፕ ሆነ ሲኒየር ከሆነ ፍሬሽን የመላክ ነገር አለ። ዌልካም ቱ ሂል ብሎ የጨበጠኝ ይችላል። ከለፋ ልፋ ነው። ሳታስቡ ፈተና ነገ ይባል። በአምስት አቅጣጫ አንድ እርምጃ ከምትራመድ በአንዱ አቅጣጫ 5 እርምጃ ብትራመድ ብዙ ይላል። በሆነ ይሆናል ካልሆነ አይሆንም። ተመልሰናል። ፕሮግራሙን ማለት ነው። 100 ሰብስክራይበርስ ተገብቷል። እንግዲህ 100 ያው የፖድካስት እንዲያድግ አሁን የገባችሁ የምታዩ ሰዎች ሰብስክራይብ አድርጉ፣ ለሰዎች ሼር አድርጉላቸው፣ እንዲደርስ አድርጉት። ይሄን ፖድካስት ትልቅ ፖድካስት እንዲሆን እንፈልጋለን። ያው በዓላማችን መሰረት እንድታግዙ እንፈልጋለን እና ሰፖርት አድርጉን። ሰብስክራይብ ለሚያደርጉት ደግሞ እናመጣቸዋለን። ጥሩ ታሪክ ይኖራቸዋል ሰዎች ሊያስተምሩ የሚችሉና ችግር የለም እናመጣቸዋለን። ዛሬ ሻያችንን ይዘናል። እንግዲህ እንግዳችን ራሱን ከማስታወቅ ይጀምርልን። እሺ በመጀመሪያ ስለተሰጣችሁ ምድል በጣም አመሰግናለሁ። ይሄ ነገር ስንት እንደተቀደለ እና በመጀመሪያ ሰለሞን አሰፋሪ ነግዴ ከኋላ ያሉትን ስለማላውቃቸው ነው። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ 2ኛ ዓመት የሶፍትዌር ኢንጂነሪንግ ተማሪ ነኝ። በቃ እንግዲህ እንደምንጠይቀው መጀመሪያ እንዴት ነው እዚህ አስቱ የገባው የሚል እስቲ አጫውት ታሪክ። ኦኬ 2-3 መጥቻለሁ ከዚህ በፊት ያን ያለው እንትን አይደለም። ለ12 በዚህ ነበር የተፈተንኩት ምናምን ነገር እና ከሞላ ጎደል አሪፍ ነበር ውጤት ምናምን አስቤው አይደለም የገባሁት አክቹዋሊ ማለት እንዴት ነው አዲስ አበባ ዩኒቨርሲቲ ነው ሁሉም ሰው የሚያስበው አይደለም። ውጤት ልክ አሪፍ ሲመጣል ምናምን ነገር አዲስ አበባ ዩኒቨርሲቲ ነው። ስንት ነበር የመጣው? አታስጨንቀኝ። ችግር የለውም። 531 ነው ያመጣሁት ከ600 እና ልክ እዚህ ተፈተነ ምናምን ነገር። አዲስ አበባ ተፈተንክ? አዲስ አበባ ተፈትኛል። ልክ እዚህ ተፈትነን ውጤት መጣ። ውጤት ሲመጣ ቀጥታ ማን ያወጣል? አዲስ አበባ ዩኒቨርሲቲ እንትን ነገር ምንድን ነው ስኮላርሺፕ ምናምን በስኮላርም ብቻ ዩኤቲ ምናምን ትፈተናለች ተብሎ መግቢያ ፈተና በቃ የሆነ ሰሞን ልክ እንደወጣ አስታውሳለሁ። መስከረም አካባቢ መስከረም መሰለኝ በኛ ባች ላይ እና ልክ ውጤት ምናምን መጥቶልን እሱን ተመስግበን ምናምን ነገር ተፈተንን። ግን እንዳጋጣሚ ሆኖ እኔ እንትን አለ ገቨርንመንት ስፖንሰርድ ነበር የፈለኩት። ግን እንዳጋጣሚ ሆኖ ሌተሩ ማጻፍ አልቻልኩም። ሌተሩ ማጻፍ ሳልችል ስቀር ዝም ብዬ እዛ ተመሰከርኩ። በዛ በሰልፍ የኛ ጊዜ ደስ ይላል እና በሰልፍ ተመስግቤ ዝም ብዬ ፈተናውን ሊዋልኩኝ ያው ተፈተንኩኝ። ሰልፍ ያው ደግሞ ያስሞላል ነገር አይደለ ምርጫን ከዚህ በፊት እና ሶፍትዌሪንግ ኮምፒውተር ኢንጂነሪንግ 2ኛ ምርጫ ነበር። እሱ ላይ ከተተኝ። ከዛ በኋላ አስቱ አልወጣም ነበር። አስቱ ሲያወጣ ደግሞ ይሄንም ተፈተንኩ። አላማዬ ዞሮ ዞሮ ከቤት መራቅ አልፈለኩም። ቤት መራቅ ስላልፈለኩ ምናምን ነገር ቤተሰብ አልፈልግም። በቃ እዚህም ተፈተናሉኝ እንዳለ በፋዘርም በማዘርም በኩል አስቱ ወጣል በል ተፈተን ሊንኩን ልክላል ሊንኩ አለኝ። እሺ አለፈ እርግጠኛ ነህ እሱ ነው እና እሺ ብዬ እሺ ተፈተንኩ። እንዴት ነው ፈተናውን ራሱ የዛን ቀን መሆን አላውቅም ነበር። ባይገርም ማይኮም እንደዛ ነበር። ፈተና ዝም ብሎ መጥቶ ነው የተፈተነው። ማን የኔ እኮ ይብሳል። እንዴት ነው ቤቴ ቆየ ነው እና ሲመጣ ላይ ፈተናው መሆኑ ሲታወቅ አውቃለሁ ኖርማል ነው ምናምን ብዬ ታውቁት እና ቤተክርስቲያን ያስቀደስኩልህ ማዘር መጣችላ ፊት ለፊት ዝም አልኩልሽ። አንተ ፈተና ነው አለች።
የዛኑ ቀን እና የሆነ ስሊፕ ነገር አለ መሰለኝ የሆነ ኢሜል እሱን ፕሪንት ለማድረግ አንተ እኔ ግሬ መሬት አለካም ነው ማለት ባንዴ በርኩ ከፕሪንት በቃ ለእንትኑ ራሱ እዚህ የተፈተንከው አይ እሱማ ሌላ እንትን ነው ሌላ ታሪክ ነው 6 ኪሎ ነው የተፈተንኩት እዚህ ፈተና ሴንተር እዚህ እንዳለ አላውቅም እና ኤፍቢ ይላኩኝ እና ጀለስ እዚህ በቃ ኖርማል ነው ያለው አያስቸግርም ምናምን የፈተና ቀኑን ያሳውቃሉ ምናምን ብዬለ እንዳጋጣሚ ነው ቤተክርስቲያን ቆሜ የለ እያስቀደስኩ ማዘር ከቻላለች ፈተና እኮ ዛሬ ነው እየተባለ በረርኩኝ ከዛ ፎቶ ቤት ሲሄድ የለም ሌላ ፕሪንት ቤት የለም አልከፈቱም ምናምን ነገር መንገድ ዳር ሄጄ ፕሪንት አድርጌ በቂሊንጦ ነው የቀጡት ያልገባችሁ ሰዎች ቂሊንጦ በርና ቱልዲምቱ በር ልዩነቱን በደንብ ከገባችሁ ታላችሁ የገባችሁ ደግሞ ስሜቱ ይገባችኋል ከዛ ቦልት መቼ ይወጣል ነው በረርኩ የት ነው ዲጂታል ላይብራሪ ነው ፈተና እዛ ማለት ከዚህ ገብቼ እየሮጥኩ ነው ዲጂታል ላይብራሪ ገባሁት እና ስገባ ራሱ እኔ ድምፅ ነው የሚሰማው ሰጥራጭ ብሎ ምናምን እያልኩኝ ምናምን ነገር ብቻ በዛው ነው ተፈትነን ምናምን አለቀ ከዛ በኋላ ይሁን ከ2 ሳምንት ምናምን በኋላ ነው ተሰለኝ ውጤት ምናምን የወጣው ውጤት እንኳን አይወጣም ነበር ብዙ ልጆች እና ሶሪ ያው ለኛው ውጤት ስላልነበረ እንደዚህ ያልኳቸው እኔም ለኛ እንትን ያልኳቸው ሰዎች ያው ለኛው ውጤት አልፈጣም ነበር ብቻ ያው ዝም ብሎ ኮንፈርሜሽን ሜሴጅ ከገባ ገብታል ካልገባ አልገባም ነገር ነው እና ያው ነገር ራሴን እዚህ ያገኘሁት በቃ ገባ ማለት እሺ እንግዲህ ገባ ማለት ነው አስቱ ከገባህ በኋላ እንግዲህ ሁለት ነገሮች አሉ ያው ያየው ነገር አለ አስቱ ቀድም ያውቃሉ ምናምን ብለሃል ግን ሪያሊቲ ቨርሰስ ኤክስፔክቴሽን የሚባለው ነገር አለ አስቱ ገብተህ ለምሳሌ የምታየው ነገር አለ ያው ያኔ ሃይ ስኩል ስንመጣ ዝም ብሎ እየተየተ ደግሞ ዩኒቨርሲቲው ፍጋቱ ምናምን አታየውም ኦሪንቴሽን የሚባለው ነገር አለ ምናምን ያኔ የሁሉን ኢንሳይቶች ይሰጣል እና ያኔ እንግዲህ ሪያሊቲ እና ኤክስፔክቴሽን እስቲ ምን ያህል ተጋጭቶ ደግሞ እንትን ልንፈተን ግቢ ስንገባ የተቀመጥንበት አለ ግቢ ላይፍ እንደዛ ይመስለኝ እኔ እንደዛ ይመስለኝ ነበር 6 ኪሎ ስንፈተን በጣም በቃ 6 ቀን 5 ቀን እሱ ቀን በጣም ደስ የሚል ስለነበረ ለፈተናው ግቢ ዩኒቨርሲቲ እንደዛ ሁሌ ደስ የሚል ነበር ይመስለኝ አንተ እንደዛ ካጋጠመ ከሱ ኤክስፔክቴሽን ጋር አንድ ስለማይሆን ያው እንደነገርኳችሁ ራሴን አስቶስ አገኛለሁ ብዬ አላሰብኩም ማለት ይገባለሁ ብዬ አላሰብኩም ኢንፋክት ዩኒቨርሲቲ ገባለሁ ብዬ ራሱ አላሰብኩም ነበር ግን ያው እግዚአብሔር ምናምን ዩኒቨርሲቲ ገባሁ ከዩኒቨርሲቲ መዚሁ እና ላይክ ያው አንዴም ሁለቴም ምናምን 10-11 ስመጣ ያው ዋነኛው ሪያሊቲ እዚህ ያለው ፀሐዩ ነው የትም ምንም አይነት ሲዝን ላይ ብትሆን ፀሐዩ ሌላ ታሪክ ነው ገብቶሃል እንትን ይላል ፀጉር ይሸሻል ገጠር ስለሆነ ንፋስ ምናምን ፀሐይ እየመታን ቢሆን እየመታኝ ቢሆን አታውቅም እና እዚህ ማለት ወዲያው እንደገባ የምታስተውለው ነገር እንትን ፀሐዩ በጣም ማሳ ነው ግቢው ከስፋቱ አንፃር በጣም ማሳ ነው ግን አንድም የጠበኩት ነገር የሆነ እንትኑ ይከብዳል ብዬ ማለት ሃይስኩል ምናምን የነበረ ኢምፕሬሽን አለ አይደል ዩኒቨርሲቲ አስተማሪዎች ምናምን አስቶ አይደለም እንዳለ ዩኒቨርሲቲ አስተማሪዎች እንዳለ በቃ ሃርድ ናቸው በቃ ወደክ ማለት ወደክ ነው ምናምን ደግሞ አያስተምሩም ምናምን የማያስፈሩ ነገሮች አሉ አያስተምሩም በቃ ከመንግስት ጋር የሚቃወሙ ሰዎች ምናምን አይነት ነገር እኔ ሰሙት ማለት በቃ እንትን አይሉም አንዴ እጃቸው ላይ ከወደክ ምናምን እንትን አይሉም ምን አይቀጥም እሱን በኋላ ነግራቸው እና ጀለስ ያሰብኩት በቃ ከሌሎቹ ሰው አጠያቂ ምናምን የሆነ ነገር ከመግባት በፊት የሆነ ነገር አጠያቂ ምናምን የምገባበት አይነት ሰው እና እዚህ ከመግባት በፊት የሆነ እንትን ሰርች አድርጌ ነበር ማለት ሜንሊ ከዲፓርትመንት አንጻር ነው እንኳን ሶፍትዌር አለ ወይ የለም ወይ ምናምን ሶፍትዌር ስለፈለኩ ሶፍትዌር ኢንጂነሪንግ አለ ኦኬ እንዴት ነው ይከብዳል ለመግባት እንዴት ነው የሚገባው እና 1 አመት ቆይተህ ከፍሬሽ በኋላ 1 አመት ቆይተህ በፈተና ወይ በምናምን ትገባለህ እሺ
እንዴት ነው ታዲያ ውጤት ለመስራት ምናምን ውጤት ምናምን ይላል። አይሆንም እሺ ማለት እላቸዋለሁ። አይ በቃ አዛ ነው እንዴት በቃ ልገልጽልህ አልችልም። አንተ ሂራር ነው የሚለቀቅ በጣም ኔጌቲቭ ነገር ሎድ ነው። ግን እንደዛ የምታረጉት አንደኛው ሰርቶ የሚጎርርበት፣ ሁለተኛው ሳይሰራ የሚያማርርበት። ከሁለታው ውጭ አትለኝም ማለት አንዳንዱ ይሰራና ታደርጋለህ ምንም እንዳትጨናነቅ ምናምን የሚል ሰው አለ። ወይ ደግሞ አይሆንም በቃ አትሰራው ምናምን ይላል። ከሁለት አንዱ ነው ያለው ብቻ ግርም ስለሚለኝ ነው። እና ካሉት ሁለት ሰዎች ደግሞ የሚበዙት ሳይሰሩ የሚናገሩ ሰዎች ናቸው እና ሳይሞክሩ የሚያወሩ ሰዎች እና ማለት በቃ ፈተና ነገር ሆኖ ዛሬ ማጥናት የሚጀምር አይነት ሰው እንደዚህ አይነት እንትን ናቸው። እና ብዙ ሰዎች ስጠይቅ በቃ ልክ እንትን የግቢው ተማሪውን የሚያውቀው ስለሚባል የግቢው ተማሪ ደግሞ ሊሆን ሪላቲቭ ምናምን አላቸው። ለቤተሰቦቻቸውም እንዲህ ነው የሚናገሩት ምናምን፣ ለቅርብ ጓደኞቻቸውም እንደዚህ ነው የሚባሉት። በቃ ቤዚክሊ ይከብዳል። ሁሉም ሰው ማለት የአስቱ ተማሪ ያልሆነ ራሱ ብጠይቅ እንደኔ ባትገባ ይሻላል ይላል። ምናምን ስትለው ትምህርቱ ይከብዳል፣ አትኖርም እንዲህ ፀሐዩ በተለይ ፀሐዩን አውቋለሁ ብዙ ኔጌቲቭ ነገሮች በጣም እንትን ይጭኑባል። ከዛስ ግን ሪያሊቲው አክቹዋሊ ከዶም ከሃይስኩል ተሽሎብኛል። ያኔ ተማርኩ እንዴት ነው ከአንድ አስፔክት አንጻር ይሻላል ያልኩ ማለት ሃይስኩል ላይ ሁሉ ነገር ተደማምሮ እንደውም እኔ የተማርኩበት ይሆናል ፋይናል ከ40 እዚህ ፋይናል ከ50 አይደለ? ፋይናል ከ40 ነው። ሰው ሞሮፍ በጣም ይቀርባል። አሴስመንት ከ60 ነው ማለት ነው እኔ የተማርኩበት። ሌሎች ነገሮች አሉ ደብተር ማለት ነው የሚባሉት ነገሮች ቤዚክሊ ደግሞ አስተማሪዎቹን ቅርብ ስለሆኑ ምናምን ነገር ብጠይቃቸው ኤኒታይም ያስረዳዋል። በቃ መስራት ትችላለህ። እዚህ ስትመጣ ማንም ዞር ብሎ ያያል። ማንም ዞር ብሎ ስለማያይ ራስህን በቃ ራስህን ከገንዘብም አንጻር ከምንም አንጻር ስለ ግሬድ ስለሆነ ከግሬድ አንጻር በቃ እሰራለሁ ብለህ የምትነሳ ከሆነ የምትሰራበት ቦታ እሰራለሁ ብለህ የምትነሳበት ከተነሳ ትሰራለህ። ሃይስኩል እሰራለሁ ብትል ባትልም ኖርማል ማለት እንደምንም ብለህ ራስህን አልፈህ ታገኘዋለህ። እያለመጠ ሙሉ ሴሚስተሩን አልመጠው ፋይናል ሰርቶ እንትን ይላል ያልፋል ጀለስ። ስለዚህ ለምን እንትን ይላል ባይደው እዚህ ጋር ቲፕ ያለኝ ምንድን ነው ዩኒቨርሲቲ ሰርቫይቭ ማድረግ የምትፈልጉ ሰዎች ማለት ዩኒቨርሲቲ ላልገባችሁ ማለት በተቻላችሁ መጠን ዩኒቨርሲቲ ላይ ይሄ ድራይቭ ላይ ያደርጋችሁ ማለት ዩኒቨርሲቲ ሰርቫይቭ ማድረግ የሚያስችላችሁን አይነት ሀቢት ከሃይስኩል ጊዜ ጀምሮ ማዳበር ያለባቸው። ከዚች ከ9 እስከ 12 ያለችው ጊዜ በጣም ክሩሻል ናት ብዬ ነው የማስበው። ማለት ማናቸው ሀቢቶች ብታስረዳቸው እንዴት ነው? በጣም እንትን ናቸው። በጣም ጀነራላይዝድ የሆነ ነገር ነው ያለኝ። ግን እንዴት ነው ዝም ብሎ ከልትን ፎሎ ማድረግ አትልም ማለት ላይ ከጓደኞቻችሁ ጃሞ ስላደረገው የግድ ማድረግ አለባችሁ ማለት አይደለም። እነዚህ ደግሞ የሆነ ከምር መልፋት የሆነ ነገር ከምር ከፈለጋችሁት ነው ለሱ መስራት አለባችሁ አይነት ነገር የሆነ ለእንትን እንዴት ነው ለጽድቅ መጋደል አይነት ነገር የሚመስል አይነት ነገር አለ። በቃ ኤፈርት ካስቀመጣችሁበት አንጻር እዚህ ስትመጡ ያስቀመጣችሁበትን ኤፈርት ነው የምታገኙት። ያገኛችሁኛ ማለት በአንዴ ስለማይመጣ ማለት ነው እኮ እሱ ነው ማለት ለምሳሌ ለራሽኛ ስግጥ ብለን የሆነ ሞከር ከዛ ሃይስኩል ላይ ነበረኝ የሆነ እንትን ስላልነበር በአንዴ ሊመጣ ስለማይችል ማለት ነው። በቃ ቤዝ ይፈልጋል። ሶ ሃይስኩል ላይ ቤዛችሁን ስሩ። እዚህ ስትመጡ ቀላል ነው የሚሆነው። ቀላል ይልላችኋል አስተማሪዎቻችሁ ከነገሮቻችሁ አላውቅም። እኔ ግን የሆነ አስተማሪ ነበር እንግሊዝ አስተማሪ ምናምን ነገር እና ብዙ ተማሪዎቻችን ማለት እዛ የእሱ ተማሪዎች 14 ዓመት ነው ትምህርት ቤት ያስተማርኩት ምናምን ብሬኛ እና ሰውየው ብዙ ተማሪዎች በአንተ እንትን ነው
ምንድን ነው የሚባለው? አንተ ስላበረታታህን ነው፣ አንተ ፎሎ እንትን ስላረከን፣ ኢንከሬጅ ስላረከን ነው፣ አንተ ፎሎ ስላረከን ነው ማለት አንተ ስለተቆጣጠርከን ነው። የሆነ ውጪ በጣም ብዙ ተማሪ ልኳል ከኛ ትምህርት ቤት እና እንትን ብሏል። ብዙዎቹ ክሬዲት የሚሰጡት ለሱ እና ለሚለው ምንድን ነው እንትን ይላል። ቤዚክሊ ሃይስኩል ትንሽ ትምህርቷን ጠጠር ትላለች፣ ግን አስተማሪዎቹ ሙሉስ ናቸው እና ምንድን ነው የሚለው እና ጀለስ ምን ይላል መሰለህ እንትን መስራት ከፈለክ በቃ የሆነ ነገር እንትን ማለት አለብን፣ ኤፈርቱን ቁጭ ማድረግ አለብን። እዚህ ደግሞ ስትመጡት ቲንቺ የሚባል ነገር የለም፣ ነጋ ቁጥር የሚባል ነገር የለም። ሙሉ ስጠው የሆነ ኢንቨስት ስታደርግ ይመልስልሃል፣ ኢንቨስት ካላረክበት አይመልስልህም ቤዚክ። ስለዚህ ጀለስ ብዙ ሰዎች የሚሰማው ነገር ደግሞ ምንድን ነው እንትን ይላሉ ማለት ሃይስኩል ላይ አቨሬጅ የሆኑ ተማሪዎች እና ልክ ዩኒቨርሲቲ ሲገቡ ሰቃይ ፎር ዘዴዎች የሚሆኑት እነሱ ናቸው ሚድ የምንላቸው ማለት ነው። እና ሃይስኩል ላይ ቶፕ ስኮር የሚያደርጉ ልጆች አሉ። አንደኛ፣ ሁለተኛ ከባች ሁለተኛ፣ ሶስተኛ፣ አንደኛ እና የሚወጡት የሚሸለሙት ምናምን ልጆች እንትን ይባላሉ። ውጤታቸው ዝቅ ይላል ምናምን ይወድቃሉ ምናምን። ሁለቴ ምንድነው ቴክኒክ ነው ምንድነው አይ ዶንት ኖ ስፖትላይት መሰለኝ ማለት እንዴት ነው አንዳንድ ሰዎች ዩኒቨርሲቲ እና ሃይስኩል እንደነገርኳቸው የተለያዩ ሃይስኩል ቤተሰብ አለ፣ ሃይስኩል ቤተሰብ አለ ማኔጅ የሚያደርግልህ በቃ ምንም ኢሞሽናሊ ምንም ምክርም የሚሰጥ ምንም የሚያደርግልህ ምንም በቃ ምንም ብትሆን አለውልህ የሚል ቤተሰብ አለ። ያ ገብቷል። በአንድ በኩል ትክክል ነው እንትን ምንድን ነው የሚባለው ብዙ ነገር መሞከር የምትፈልግበት ጊዜ ስለሆነ ይሄንን ተው ይሄንን አድርግ ምናምን የሚልህ ሰው ጋይድ የሚያደርግ ሰው ያስፈልጋል። በጣም ይሄ ቲም የሚባለው ልጅ አለ አይደለ ከ14 እስከ 18 ያለው ሃይስኩል ቤዚክሊ ዘጠነኛ 12ኛ ክፍል ልክ ከዛ ይሄ ከጋርዲያን ኢንቫይሮንመንት ከቤተሰብ ኢንቫይሮንመንት ስትወጣ ድንገት ራስህን ብቻዬን ሆነ ታገኘዋለህ። ማለት ቤተሰቦችም ያን ያህል አይደውሉልህም። ልክ ስትገባ ማዘርን አይደለም የምታገኘው የሆነ ካፌ ወጭ ላፊ ነው የምታገኘው እና በቃ ይጨመርልኝ ትል አይጨመርልህም ምናምን ነገር ምናምን ነገር እና እንዴት ነው እንትን ነው በቃ ቤዚክሊ ኢንዲፔንደንት መሆን ከሌለ እንትኑ በፊት በቃ ተለጥፈህ ከሆነ የምትኖረው የሆነ ሰው ጋር መለጠፍ አለብህ ሰርቫይቭ እንድታደርግ ማለት ነው። እዚህ መጠን እዚህ ጋር ደግሞ ማን ሊያስለጥፍ ይፈልጋል? ገብቷል። ማን ሊያስለጥፍ ይፈልጋል? ያኔ የምትለጠፈው ማን ጋር? ጓደኞች ጋር ዶርሜቶች ኢንክሉሲቭ አይደለም። በዶርሜቶች ጓደኞች ጋር ጃማ ጋር ትለጥፋል። እዚህ ጋር የሚመጣው ችግር ምንድን ነው? የጀማ አይነት የሚያለምጥ ከሆነ አንተ ማብረት አለምጣለህ፣ እነሱ የሚሰሩ ከሆነ አንተ ማብረት ትሰራለህ። በቃ ለነምበር ዋን ሩል ይሄ ነው። የትም ብቻህን ሳታስበው የምትገኝበት ቦታ ሰውን ፎሎ የምታደርገው እዚህ ጋር ጀለሶች የሚሰሩ ከሆነ ከነሱ እኩል የመስራት ፕሮባቢሊቲ አለ። ጓደኞች ማተር ያደርጋል ማለት ነው። እንግዲህ አሁን እዚህ ከገባህ በኋላ እንግዲህ ሪያሊቲ እና ኤክስፔክቴሽን ያው ከቻልከው አቅም ያው ነግረናል ብዬ አስባለሁ። ዶርም ላይፍ የሚባል ነገር ደግሞ which is different ከአንተ ዶርም ላይፍ ራሱ የእሱ ዶርም ላይፍ የዚህ ዶርም ላይፍ በጣም አዝግ ነው። ብቻ ብዙ ነገር እንትን ብለናል ለእናንተ ራሱ። ግን እስኪ ስለ ዶርም ላይፍ አጫውተን። ለምሳሌ ስማችሁ አንድ አይነት ነገር ነው። ከዛ ደግሞ አዳዲስ ሰዎች ናቸው። ትረስት የሚባል ነገር አለ። ፋሚሊ ትመሰረታለህ እዛው አብረህ በጣም በተግባባ ቁጥር ቫይቦች አሉ። ብቻ ዶርም ላይፍ ምን ይመስላል? ሙሉ ማለት ዶርም የሚያህል
ስገባ አካባቢ ነው ዶርም እንትን ያልኩት ብዙ ዶርም ቆየና ከዶርሜቶቼ ጋር አመቱ ሲጀመር ምናምን ነገር እስከ ህዳር መቼም ጥቅምት ገብተን እስከ ህዳር ምናምን መጨረሻ አካባቢ ነገር ጥቅምት ነበር ይገባል። ጥቅምት 11 ነው። ኦኬ ያኔ የገባን እስከ ፋይናል ሲቀርብ አይነት ነገር ነው። ከዶርሜቶቼ ጋር በደንብ ኢንተራክሽን ያለ ማለት አብሬያቸው ሙሉ ምናምን እና ቤሲክሊ አዝግም እንዴት ነበር ያኔ ስሜ ቤካ ነው። የተመደቡልኝ ናቸው በቃሎች ናቸው ሶስቱ ማለት ነው። አራት ነን ሶስቱ በቃሎች ናቸው እና ጀለሶች በሚላ ለኛ ላይ ላይኛው እንትን ላይኛው ላይ ትንሽ ይሻላል እንትን ነገር ከተማ ለምን ማምሸት አልነበረኩም በዛ ጊዜ ነው 4 ሰዓት ላይ ለተነው ግን ደግሞ እና ከ4 ሰዓት በኋላ ድራማ ነው የሚፈጠረው። አይተንቼ ምን ይፈጠርልሃል? ቦዲ ኦቶ ፓይለት ላይ ይገባል። ከዛ አልጋው ይሄ ከሆነ ኢማጂን አልጋው ይሄ ከሆነ ማለት እንዲህ እና እንዴት አይናለሁ? እንዴት አይንቼ ሎከሬ እዚህ ጋር ነው አልጋውና ሎከሩ ልጥፍ ያለው። እሺ 4 ሰዓት ላይ ቀጥ ብዬ እግሬ ይዘጋና አልጋው ላይ ሙሉ በሙሉ 5 ሰዓት ላይ አንድ እግሬ ይወርዳል። እሺ 6 ሰዓት ላይ ሁለቱም ይወርዳል። 8 ሰዓት ላይ ቤዚክሊ ከወገብ በታች አየር ላይ ነገር እንዲህ ይዤ ማለት ከሩሽ እንዴት እንደምሰራው አላውቅም። እንዴት እንደምሰራው አላውቅም፣ ግን እድሜ ልክ ነበር እያደረኩት የነበረው። ማዘርን እንጂ ስጠይቅ ምናምን ፈላናታችሁ ፈላ እያላችሁ እራሱ እንዴት አደረጉ እንዴት ቻሉ ያልተለመደ ፎቶ አለ መሰለኝ የሆነ ፎቶ እናስገባላችሁ አንድ ፎቶ እስቲ ታዩታላችሁ እናንተ ፍቅር ግን አላውቅም፣ ግን በዚህ ባታውቁኝ ደስ ይለኛል። እና ጀለስ ይሄ ነው በቃ እና ከዛስ ግን ያው ዶርም ውስጥ ኢንተራክሽን እንዴት ነበር? እሺ ያው በደንብ አንተዋወቀም ምናምን ብለህ ነበር። ከዛ ግን ከተዋወቃችሁ በኋላ ግን ብዙ ላይፍ አስያታለች ይመስለኛል። ብዙ ነገሮች ከነሱ እውነቱን ነው ተባለ። ዶርሙ አሪፍ ነው በጣም ማለት እንዴት ነው የሚሰሩ ልጆች ነበሩ። ስለ ከግሬን ከሆነ ነው አንጻር ምናምን የዶርሙ አፌክት የምትደረገው ነገር እሱን እኔ ጃኒ እኔ ግን እንዴት ነው እሱን ለእናንተ ነው ብቶ ስሪ በቃ ከኔ በቀር ስሪ ነው እንዳለ ሶስቱ እንደስማቸው በቃሎች ስሪ ነው የመጡት እና ነገር በቃሎች ይመቻቸው እና እንዲህ ነው ግሬድ ምናምን ኖርማል ነበር። እንዴት ነው እነሱ አቨሬጅ ነበሩ። ያው አቨሬጅ አወራን እናንተ እንዴት እንትን እንዳደረከው ምናምን እዚሁ ግቢ ውስጥ ይሄንን እንጨርሰውና ዶርም ላይፍ እንግዲህ የፕሮክተር ላይፍስ ፕሮክተር ጋር መሯራት ይባላል። ከፕሮክተር ጋር ተመጣጣቀም ምናምን ነገር አይ ዶርም ውስጥ የያዛችሁት ነገር የለም? ፕሮክተር አይ ትዝ የሚለኝ ነገር ጥቅምት 6 ግቡ ተብሎ ነበር። እሺ ጥቅምት 6 አረሰው ጥቅምት 6 ግቡ ተብሎ ነበር እና ልክ እንደማንኛውም ሰው ሰከንድ ሴሚስተር ማለት ነው። እና ልጅስ ጥቅምት 6 የሚፈጠርልሃል እንዴት ነው? 5 ሰዓት ምናምን አካባቢ ሻንጣዬ ሶፋ ነው የሚቀር እና ለሶስት ነው ተሸክመን ምናምን የገባነው። ከቤት ነው ጠቅልዬ የገባሁት ማለት መውጣት እፈልጋለሁ። ቤት ትንሽ ስቆይ ታሰርኩ መሰለኝ። አዲስ ኢንቫይሮንመንትም ስለሆነ በቃ ፉል እዚህ ነው የምቆየው። በይሄድ ሳምንት አንዴ ለአንድ ቀን ባድረው ምናምን ብዬ ለራሴ ወስኜ እኔም ብራዘርም አለ ከሱ ጋር እዚህ ግቢ ነው ማለት እንዴት ልበል፣ ሁለት ብራዘሮች ያሉኝ ሁለት ናቸው። አንዱ ፍሬሽ ነው፣ አንዱ ደግሞ የኛ ባች ነው። እዚያ ኢንፎርሜሽን ነው። ብራዘር ስልህ እንዴት ነው ወንድም ሳይሆን ከልጅነት እና
አብሮኝ በቃ ከብራዘር ጋር ወሰን ሶፍትዌር ነው የምንገባው። ኦኬ 11ኛ ክፍል ያሰብንበት ሶፍትዌር ነው የምንገባው ምናምን ነገር ነው። እሺ ሶ እኔና እሱ እግዚአብሔር ብሎ አልተለያየም። የሆነ ጀማ ነበር 4 ተማሪዎች እንዲህ ፎቶ ስንነሳ ጀለስ 4 ነን፣ 4 ነበርን። እኔና ብራዘሬ አንድ ሳይድ ላይ እንቆም ነው። አስቱ ገባ። ሌላኛው ልጅ ነው። ሁለቱ ሌሎች ልጆች ደግሞ አዲስ አበባ ዩኒቨርሲቲ ማለት ክላሲፊኬሽን እዚህ ጋር ደስ ይላል እና ከእሱ ጋር ወደ እዚህ ገባ ነው እና እኔ ያው አልፋቤቱ መጀመሪያ ቢ ስለሆንኩኝ ልክ ጥቅምት 6 ብራዘር ደግሞ ቅዳሜ ነገር ቅዳሜ ነው እሑድ ነገር ነው። ጥቅምት 6 ነበር እሑድ ነበር ይገባ እና ወይ ቅዳሜ ወይ እሑድ ነው ሲገባልህ ምን ይፈጠርልሃል? በቃ ልክ እንደማንኛውም ጤነኛ ተማሪ ከጓደኞቼ ጋር ዶሮ እንዲደርሰኝ ፈለኩ። ምን አደርግልሃለሁ ስሰማ ኖርማል ነው መቀየር ትችላለህ፣ ሌላ ጊዜ ልታሳውቃቸው ትችላለህ ምናምን ነገር ሰማ። እሺ ይቻላል እና ቀየርኩ። የዶርሜን ቁልፍ ተቀብዬ የዶርሜን ቁልፍ እንኳን ለአራታችንም አንድ ቁልፍ ነበር። እዚህ ስትመጡ የሚገባችሁ ነገር ምንድነው? ቁልፍ በራሳችሁ ቀይሩ ስትባሉ ነው የገባችሁ። እኔ 2ኛ ዓመት ነው ዘንድሮ ቁልፍ በራሴ ስቀይር እናቴ ትሙት መሮኛል። 3ኛ ዓመት የሚደገም ከሆነ ድሮፕ አውት ነው እና ጀለስ ምን ይፈጠርልሃል? አንድ ቁልፍ ሰጥተው ለአራታችንም አንዱ ልክ ስከፍትልህ አንዱ በቃሉ ድቃስ ብሎ እንዲያየኝ ነው አላሽ እንዳለ ነው። ቤተሰብ ይዤ ነበር የገባሁት ምናምን ነገር አራታችንም በአንድ ላይ ነው ያየው። እሺ ረላሽ ከዚህ ጋር ነው ደግሞ እናናልኩ ሁሉ ሲነበር ኤክስፒሪየንስ ከኔ ከዚህ ልጅ ጋር እኔ ለረጅም ጊዜ አላየሁትም ነበር። በቃ አላየሁትም ነበር። እኔ ነው በቃ ዶርም ገባለ የለም ይሄ ልጅ ነው ይሄ ልጅ ማን ነው አልቆ ተደርጎ ተለጥፏል። ግን ይሄ ከባድ ነው። ሁሌ ሲቹዌሽኑ እንደዛ ልክ በሴቶች ላይ ባይዘው እንደዛ ልክ ነብዩ ያሉ ካሉ ይፋጠጣሉ። እቺ ከዚህ ጋር አንቺ ነሽ እንደምራ እንኳን ኢምፕሬሽን ማንደ ጀለስ ቁልፍ አልተሰጠንም ምናምን። ቁልፍ እኮ አንድ ነው የሰጠን ምናምን እና አንዱ በቃሉ ይዞ ሌላኛውን በቃሉ ጠበቀው። ሌላኛው በቃሉ ሲመጣው ሌላኛው አዲስ አበባ ልጅ ነውና የመጀመሪያ የፈጠነ መጣና ተቀበለ ቁልፍ። ከዛ በኋላ ሁለተኛው እስኪመጣ ጠበቀው። ሁለተኛው ሲመጣ ይሄ ከኔ በፊት እንግዲህ ይሄ ከመጣት ይሆናል እና ሁለተኛው ሲመጣ ለሁለተኛው አስረክቦ ይወጣል። አልጋውን አነጣጥፎ ምናምን ሉካራ ሲዞና ወጣ። ከዛ በኋላ ሁለተኛውን ያገኘሁት እና አየሁት ምናምን ሁለቱም አልጋ የታችኛው ተይዟል። የላይኛውን መምረጥ አለብኝ። ኦኬ ዋይፋይ በኩል ያለውን ዝም ብዬ መረጥኩ አስቀመጥኩበትና ምናምን የጓደኞቼን ዶርም ለማየት ሞከርኩ። ሄድኩ የትኛው ይሻላል ምናምን ልገባ ፈልጋ ነው እንደዛ ዛልተቀየ እና ስሾፍ ላይክ አይ ኖርማል ነው በቃ የሆነ ሁለተኛው ፎቅ ሁለተኛው ፎቅ ነው። እዛው ፎቅ የሆነ አንድ ጓደኛዬ እንትናል ነበር ሰው ሳየው አይዶርም አሪፍ ነው ምናምን ነገር። ከዛ እንደ ዶርሜቱ መጣ። ዶርሜቱ ማንን ነው ይዞ የመጣው? እናትና አባቱ። ልጁ እንዴት ልበል እንጂ በዘጠኝ ክፍል ነው እና ወደ ፋለው እንደሚሰራው አባቢ ደረሰልኝ አልኩና ጀለስ የኔም ቤተሰቦች የእሱም ቤተሰቦች እንትን ተባሉና ፋዘርየው ይሏል አዛሪያ የትኛው አልጋ ይሻላል ምረጥ ይሏል። እኔ አየና ላይ ምን ሆኗል በለው ይሄማ ሌላ ያለፈላ ነው አልኩና ሌላ ዶርም ላይ ከዛ ሌላ 3ኛ ፎቅ ደግሞ ወንድም ያለ ወንድሜ ጋር እሱ ስላልገባ እሑድ የሚወጣው በዛው ነው ቀን እና ወንድሜ ስላልገባ የእሱ ዶርም ማየት አልቻለም። 4ኛ ፎቅ ደግሞ ሌላ ጀነሳችን ነው። 4ኛ ፎቅ ሰክሰሽን ነው እና 4ኛ ፎቅ ሄደን ኖርማል ነው። 4ኛ ፎቅ ዝም ብዬ ቦታ ያዝኩኝ ምናምን ታችኞቹ ስላልተያዙ ዝም ብዬ አነጠፍኩና ሻንጣዬ ነው ከዛ ቦታ ከግድሩ ምናምን አነሳሁና እዚያ ከተትኩኝ። ከዛ በኋላ ልጆቹ ሲመጡ እንዳናገራቸውና ብሎ ነበር
እና አንዱ ጀለስ መጣና ምን ይመስልሻል ከጀለሶች ጋር አንድ ላይ ነው ነበር ያሰብነው ብትቀይረኝ አልጣለኝ እና እሺ አለ። በዛ ታይም ደግሞ እንድቀይር ቁልፍ ሊሰጠው ይገባል አይደል? አንድ ቁልፍ ነው የተሰጠን። ፋዘርን ላኩት ቁልፍ ከየትም ብላ አምጣ እና ፋዘር የፈጠነ ፊልም ተወጣ ሲል አገኘ። ከዛ አለ ፋዘር ጠፋበት። የትኛው ብሎክ መቶ ማጠፋበት ጠፍቶበት ድጋሚ ጠፍቶበት ዶርሙን ጠፋበት። እሺ ብሎክ በጥቂቱ ጋር ድጋሚ ተጠቋቆመና ፕሮክተሩን አገኘ። ረጅም ከአንድ እንጨት የተቀረጸ ነው የሚመስለው ፈርኒቸር እንዲህ እጃችሁ ማስደገፊያ ምናምን ነገር ታውቃላችሁ። ምንድን ነው የሚባለው ፎቶ ቤቶች ምናምን ይሆናል ለስታይል ምናምን እንትን እሱም እንጨት ቁጭ ማለት እናቴ ትም ከአንድ ፖል የተቀረጸ ነው የሚመስለው። ሲደብረኝ ሰው ጀለስ ማን ነው ታሪክ ጀለስ ታውቁታላችሁ፣ ያላችሁ ሰዎች ታውቁታላችሁ እንደሚል እና እኔ ልጁን ይዤ ስመጣና ፋዘር ሰውየውን ይዞ ሲመጣ እንገጣጠምስ ልጁ መጣና ሰውየው ገባ። አንድ ላይ ነው የገባው። ፋዘርም ፕሮክተሩም እኔም ልጁም አንድ ላይ ገባን። ወንድምም ነበረ እሱ ሰከንድ በዛ ልጅ መጥቶ እላይ ዝም ብሎ ያነጥፋል። አንተ የሆነ ሰውየው ትንሽ ይገባታል ያላችሁ ሰዎች ታውቁታላችሁ። እና አንተ ናስ አይዲና ሳይ ምንድን ነው የምትሰራው እዚህ ነው አይዲና ሳይ እዚህ ዶር ምን ሄዷል። ልጁ ደነገጠ መሰለኝ። አይ እዚህ ዶር አይደለም ማለት እና ታዲያ ማን እንዴት ነው የልጁን ወንድም ያውቃል መሰለኝ። ልጁን እንደ ሰከንድ ሲኒየር አይደለም እንዴ ምናምን ሲኒየር ደግሞ እዚህ መግባት አይችልም። ፍሬሽ ማለት ነው ሲኒየር አይደለም እንዴ ምናምን ጓለ። ከዛ በኋላ እኔ ነገሮችን ላበርድ ገባው ማለት እንዴ ጋሽ አይ እኔ እኮ እኔ ነኝ ያመጡት ማለት እኔ እሱ ላይ ተቹ እኔ ላይ ከተቆም እኔ ላይ ያመጡት ማለት ከተቀየርን በኋላ እንትን እንድናሳውቀ ነበር ለዋል። ይሄ አይቻልም ምናምን ጀለስ እንዴት ነው የፈለገ ክብር ማይደለሱ እና እንዴት ነው የፈለገ በስነ ስርዓት ታናግረው ምናምን ብሎ ነው ነገር የፈለገ በስነ ስርዓት ታናግረው። እኔ ደግሞ እንደዚህ አይነት ነገር አይመቸኝም። ጀለስ ልውጥ አልኩኝ። ምን ማለት ነው? ቆይ ጋሽ ተረጋጉ፣ ቀስ ብዬ አይደለ እንደ ያናገርኩት ምናምን ነገር ፋዘር አለ ነው ፋዘር ባለበት እኔ ደረብልኛል ብዬ ጀለስ ተረጋጋ አላለም። አበርኩ ጭራሽ ፋዘር አበርኩኝ ጭራሽ እና ሰውየው እያወራጠ ሌላ ኮሪደር ገባው ምናምን ነገር ትንሽ እና እንዴት ነው የዛለት ነገር ነበር ይፈልግ ምናምን ደማምስሽ ነበር እውነቱን ነገር ተባለ ደማምስሽ ነበር የራሴ እንደሆነ የሚፈሰሱት እና የሆነ የማይረሳ ያልገባችሁ ሰዎች በፕሮክተር አትተማመኑ። ፕሮክተር የትም ብትሄዱ ማለት ሩል ኦፍ ታም የሚባለው ፕሮክተር አትመኑ የተመታ እሺ ቻስ ፕሮክተሮቹ ለመዘላችን ሌሎች ፕሮክተሮች የሚገርም ላይፍ ደግሞ ያሳለፍነው ከቤታ ጋር ብራና ነው ደግሞ እሱ አይ ቲንክ ብራና ነው ረጅም ሰዓት ያሳለፍነው ብራና ላይፍ የሆነ ረጅም ስለሆነ አጣባለ ታስረዳንና ብራና ምንድን ነው ምን አይነት ነገሮች አግኝተህበታል? ከዛም ወደ እንትኑ እንመልክ ወደ ግሬድ ወደ አካዴሚክሱ ሰዓትን ለመጠቀም አንድም ግቢ ስትመጡ የምታገኙት ነገር አክቹዋሊ ክበባት ነው ማለት እዚህ እንዴት ነው ቢበዛ ላልገባችሁበት ሰዎች ቢበዛ በቀን 3 ክላስ ነው የሚኖራችሁ። በቀን 3 ክላስ ነው አይደለም የሚኖር ከሃይስኩል አንጻር ጥብርር ብለህ 8 ሰዓት አይደለም የምትማሩ 2 ሰዓት ገብታ 10 ሰዓት ወይ ደግሞ 9 ሰዓት አይደለም የምትወጣው። የሆነ ቢበዛ ስፔሻል ለማለት ላይ ፍሪ ታይም ይኖራል በሽ እና ሩብ ከሰዓት የሚባል ነገር አለ ለክበባት የተሰጠ ራሱ አለና በዚህ ረገድ ክበባቶች በደንብ ብዙ ናቸው። ቼዝ ክለብ አለ ኳስ ምናምን እያለ ይገባል እና ብዙ ናቸው። ከነሱ መሀል አንዱ
ብራና ባህልና ኪነ ጥበብ ማዕከል መጀመሪያ እንደገቡ ያው እንዴት ገባ ራሱ እንዴት አወቅ ብራና ኤግዚስት ማለት ነው? ኦሪንቴሽን ይሰጣል። ሁሉም ክለቦች አይደሉም ማለት አራት ነው ሶስት ከነሱ ውስጥ አንዱ ብራና ነበር። በጣም የሳበኝ የነሱ ነው። ክለብ አለ ሲጂአይ አይሉን ሌሎችም ራሱ ብቻ ኦሪንቴሽን ይሰጣል ስትገቡ ለሁሉም 13 ፊልዶች ምናምን የራሳቸው ቦታ ተሰጥቷቸው ምናምን ይባላል። ኦሪንቴሽን ምናምን ተሰጥቷቸዋል። ዲፓርትመንቱ ምንድን ነው የሚያስተምረው፣ ስለምንድን ነው የሚያገባው፣ ስለምንድን ነው የማያገባው ምናምን እና እዚህ ከገባችሁ እዚህ ብትገቡልን ምናምን ይሏል እና ብቻ ቅስቀሳ ይመስላል በአንድ በኩል እና ጀለስ ከአንዱ የተመቸኝ ነገር ይሄ ምንድን ነው አልኩኝ። ስዕል ብቻ ምናምን አገኘሁ። ስዕል ያባበደ ስዕል አየሁና ይሄ ምንድን ነው ሳላውቀው ኢንጂነሪንግ ላይ ገቡት የለ ስዕል ያስተምራሉ እንዲህ ምናምን አልኩና ስገባ ክለብ ኦኬ ምንድን ነው የሚባለው ብራና ኦኬ ቆይታ ነበር የመጣው እኮ ብራና ካስታውስ 6 ሳምንት ቀጥቼ ነው። 3 ሳምንት ማለት እንዳለ አውቃለሁ ነው ከዚህ በፊትም የሆነ ትንሽም ስለምስል ምናምን አይነት ነገር ይመችናል ስልና በደንብ ሲገጽ ያስተምሩ ከሆነ ልማር ከገባሁ ነገር የሆነ ኦሪንቴሽን ሲሰጡ ምናምን አሪፍ ነበር። ፊዚካላችሁ ምናምን ዘንድ ምናምን ያበደ ኦሪንቴሽን ነበር ምናምን በቃ ተመቸኝ። ስዕል ብቻ ሳይሆን ኦሪንቴሽን ያንን የሚያል ነበር ስለ ኦሪንቴሽን አለ ዲፓርትመንት ምናምን የተሰጠው ብሪፍም ነው የሆነ ኢንትሪጊንግ ማለት ይስባሃል። ሰው ስልኬን ዝም ብዬ ተመዘገብኩ። ቲያትርና ስዕል ቲያትር ስለሚመች እና ተደወለልኝ። የሆነ ቀን ሐሙስ ዕለት ተደወለልኝ። እሺ ስዕል ክፍል ፍሬሾች መቀበያ ፕሮግራም ስላለ ትመጣ የት ዶካም ሳምስ እሺ አስተናቆቅ መጣ። ስመጣለህ የሆነ ታመሜም ነበር ምናምን ነገር አይኔ ቀልቷል ምናምን እንደምትሆኝ ያለበሩ እና እቺም ጃኬት ለብሼልህ ምናምን ጃኬት ነው የምታወቀው እና እቺን ለብሼልህ የሆነ እንትን ነገር ነበረ መስሎ ማፊያ ነገር ነው መስሎ አይኔ ብቻ የሚታይ ምናምን ነገር እና የዛኔ ራሱ ሁሉም ክለቦች ሁሉም ክፍላት ብቻ ነበር ያቀረቡት። እንዴት ነው ብራና 5 ክፍላት ያሉት 6 ማለት ነው። አክቲቭሊ ፐርፎርም ያደረጉት 5 ናቸው። ስዕል ክፍል አለ፣ ቲያትር፣ ሙዚቃ፣ ስነ ጽሁፍና ውዝዋዜ ክፍል 5 ክፍላት ነው። 6ኛ አለ ኦዲዮ ቪዥዋል የሚባል መድረክ ላይ ምናምን የሚሰራ ኢቨንት የሚያዘጋጀው ኢቨንቱ ላይ ሳውንድ ሲስተም ቪዥዋሎቹን ምናምን እና ኪነ ጥበቡ ላይ ያለው ግን 5 ክፍል ነው እና ስዕልና ቲያትር ነበር የተመዘገብኩት። ቲያትሩን እንዲህ ጨረኩት ተውኩት ስል ምናምን ነገር ማታ 1 ሰዓት ነው ምናምን ነገር ምናምን አሉ። ኦኬ ሁሉም ክፍላት ነበር ያቀረቡት ከቲያትር በቀር። ግጥም ቀርቦልናል፣ ውዝዋዜ ትንሽ እንትን ተብሏል። ዘፈን በደንብ ነበር የቀረቡ ለትንሳኤና በምን ሳሙን እዛ ፕሮግራም ላይ ምን ስላደረጉ በቃ አክቹዋሊ እናንተም ብላችሁታል። የመጀመሪያ 3 ሳምንት ምናምን ማለት ሴሽን ተጀምሮ እያወቁ ቀጣሉ ማለት እንዴት ነው ናሆም ሲያስረዳኝ እቺ ነገር አልተመቸችኝ። እንዴት ነው ናቁ ነው የሚባለው ስለ ሁሉም ሰው አንድ ላይ ነው የሚያድገው አይነት ነገር ነው። አንድ ላይ ተመካከረን የሆነ ርዕስ ተነሱ በሱ ላይ እንማማራለን ሲል ማለት ቆይ ሌላው ሰው ካልደረሰበት እኔ አልማርም ማለት ነው ምናምን አይነት ነገር ነው። ሌላ ሲደርስ ነው ኢጎ አንተ በጣም አዛነው ኢጎ ያኔ በቃ እንትን አልኩኝ። በዛ ምክንያት በሳምንቱ 2 ሴሽን ያለው 3 ሳምንት ቀረው 6 ሴሽን ምናምን አበለጠ። ከዛ የሆነ ቀን ልስል የሆነ እንትን ፈለግኩኝ የሆነ ስፔስ ነገር ፈለግኩኝ እና ትዝ ሲለኝ ብራና የሚባለው ታለ ስዕል ክፍል ሄድኩኝ። ስዕል ክፍል ቁልፍ ምንድን ነው ላለው ቲጂ ነበር ያገኘኋት። ከዛ ሴሽን ትገባለህ አለች። ስነ ጽሁፍ ክፍል ያኔ ተጠሪ የነበረችው ትዕግስት ትባላለች እና እሷን ነበር ያገኘኋት እና ሴሽን ትገባለህ አለች። አልገባም አልኩ።
ሴሽን ግባና ከተማመናችሁ በኋላ ይሰጧል ቆሾና ማለች። ኦኬ እሺ ዝም ብዬ ሌባልኩኝ። የመጀመሪያ ቀን እነዚህን ጀማል 40 ምናምን ተማሪ ነበር። ሰንቀው ማይኮ ምን እየተባለ ማይኮ ምን የተቆጠረው ሰዓት ነው እንደመጣው መሰለኝ ብራና በጣም በቃ ያላ ታውቀን ላይ ነገር ዘሚኬል እዚያ አዳሚ ቀልድ መስሏቸዋል እና ዘሚኬል እንትን ይላል ምናምን ማይኮ ዝም አትልም ምናምን ይላል። የሆነ ነገር ሲያስረዳ ኮሽ ሲሆን ማይኮ ወር ነው የሚጥቂ በቃ ይሄ ነው በቃ ታሪኩና ጀለስ በቃ ወዲያው የተጓጓቸው ነገር እና ቲንክ በጣም አመሰግናለሁ። ኮርፖሬት እንዳደረግ ማለት እዛ ብራና ውስጥ በደንብ ጊዜ ያደረጋችሁ ስማችሁ በጣም እንዳትመጡ ግን እዚህ እና የመጀመሪያ ሴሽን በቃ አሪፍ ነበር። ሰው ኮንሲደር ማድረግ ጀመርኩ። ሰኞና ሐሙስ ነበር። ሰኞና ሐሙስ በቃ ኢገርሊ መጠበቅ ጀመርኩ። ትምህርቱ ምናምን ከትምህርቱ በላይ እውነቱን ከተባለ ይሆናል በላይ ሶሳይቲ ለብዙ ሰው ግን ለእኛ ነው በጣም ምክንያቱም የሆነ ኦልሬዲ ቢውልድ አድርገናል። እዛ እርስ በራሳችን እኮ እዛኛ የፈጠርነው ነበር በራሳችን ከሲኒየሮቹ ጋር ምናምን ሲሆን ፍሬሾች አሁን እርስ በርስ ለፍሬሾች ደግሞ ደስ የሚለው ለፍሬሾች ነው። ለአዲሶች ማለት ከውጭ ሳይሆን እኮ በጣም ይቀራሉ ይባላል። ብቻ የማዛው ፍሬሾች ሲፈጠር ብቻ ደስ የሚል ነገር ነው። ሁላችንም አዲስ ነን። አዲስ ለምን ተክሶ ብቻ የፍሬሾች የሆነ ሁሉም ነገር አዲስ ስለሚሉ የሆነ ባይል ነበር እውነት ለምናል። ከዛ እሺ ብራና ከገባህ እንግዲህ ሴሽኖች ምናምን ብራና ህይወቱ ምን ይመስላል? ትንሽ ከዛ ያንተ ራሱ ተራራ ብራና ነበረ። የእሱ ህይወቱ እንዳለ ለፋይ ነበር ነስተና ይታያል። በደንብ ብራና ጊዜ ማሳለፍ የጀመርኩት ከሚድ በኋላ ፈርስት ሴሚስተር ሚላልና አክቹዋሊ እንዴት ነው የዛን ሚድ ላይ ትንሽ ሎጂክ የሚባል ትምህርት ሁላችንም ጠባሳ ጥሎብናል ብዬ አስባለሁ እና አስደንግጦኛል። እኔ ራሱ እስካሁን ድረስ ስላልጠበቅነው እኮ ነው ሎጂክ ተጠቅሞብናል ማለት በጣም ነበር ያዘንኩት። እኔ ማይኮንሰል ታረጋገ ከዛ ካይን ደግሞ እንደኛ ነው ትንሽ ነበር ሶስታችን ማለት ታጣና ከዛች ይቻላል ከዛ ተነረፈ እዚህ ጋር ስናይ ወጡ እዚህ ጋር ስናይ ጎጎታ ብቻ ሰው አትዩ ካራዛ አይለሰዋት ከፈልጋችሁ እናንተ ነው በቃ ፊቱ የጨለመ ሰው እዩ የጨለመበትን ሰው ዝም ብላችሁ ተደሰታላችሁ እንጂ አንዱ አለ ደግሞ ማለት ፊቱን መጨለም 18 ሰቅሎ ይሄን ነው ቋንታ አይደለም 11 ነው በምክንያት ነው ከጨለምኩማ ከዛ እና ለጀለስ ላይክ ያው ኮሚኒቲውን ፈልገን ነው የምትመጣው። ሲኒየሮች እንዴት ነው ላይክ ሌሎች ግቢዎችም ይሁን አይዶን ነው ብቻ ግን እዚህ ግቢ ያስተዋልኩት ነገር ምንድነው ሲኒየር ከሆነ ፍሬሽን የመላክ ነገር አለ። እኛ ስለምንፈልግ እኮ ማለት ፍሬሾች በጣም ጥያቄ ያለብን ጥያቄ የሆነ አይደል ጥያቄ እሱማ ብዙ ነገር ነው ጥያቄ ከዛ ሲኒየሮች ደግሞ በቃ እንትን ስላለፉት ነገር ስለተረዱ ብዙ ነገር ያን ያህል ምንም ማተር አያደርግም። ለመጠየቅ ስንሞክር የሚያሳዩት ፊት የሆነ ደስ አይልም። በጣም የሆነ ነገር ቅድም ከኔጌቲቪቲ ጋር ምናምን የተያያዘ ነገር መጀመሪያውኑ እንዳትገባ ነው የሚለው፣ ከገባ በኋላ ደግሞ ገደል ገባ ነው የሚለው። ዌልካም ቱ ሂል ብሎ የጨበጠኝ ልጅ አለ። አይ በጨለማ ላይ ክፍል ውስጥ እንኳን
እና ጀለስ እንዴት ነው እዛ ያለው ኮሚኒቲ በቃ ክለብ ውስጥ ያለው ኮሚኒቲ እንዴት ነው አንድ ላይም ስለምትሆን እንትን ይላል አንተን የሚመስል ብዙ ሰው ስላለ እዛ ይረዳል ስለሚረዳ የሆነ እንትን ይላል በቃ ሳትጠይቀው ይመክራል አይነት ነገር እኔ ሳልጠይቀው መምከር እንኳን ኖርማል ነው ግን እንዴት ነው ስፔሲፊክ የሆነ ጥያቄ ነበር በዛ ጊዜ ነው የሚል ውጤታችን ምናምን አላየንም እና ማትስም አላየንም የሚታይ ማትስ አላየንም ምንድን ነው ሳይኮ ምናምን ሜጀር የሚባሉት ብቻ አላየንም እና ሎጂክ ነው መጀመሪያ በቃ 11 ቀን ሲመጣ ዱም ማለት በቃ የሰራሁት መስሎኝ ስለነበር አትሊስት ከ16 በላይ አመጣለሁ እና አለ ጀለስ ዶን ያለው በቃ ሄዶ ተከሰከሰ ሞራሊ የለም ጭንቅ ብሎ ነበር የምሰማ ሶፍትዌር ልገባ ነበር ወይ ወንድሜ ጥሩኝ ገባ ምናምን ነገር እያልኩኝ በቃ ትዕግስት ድጋሚ ሻውት ትዕግስት የምታዩ ከሆነ ይመች እናቴ ሰው እና ጀለስ ምን ይፈጠርልሃል እንትን አልኩ ብራና ዘኒኬ ለቆ ነበር ትዝ ካለኝ ዘኒኬ ለቋል እንዴት ነው ሲመለስ አይነት ነገር ነው እንዴት ነው ዊዝድሮ አልሰጥም ብሎት እንጂ ዊዝድሮ አልሰጥም ብሎት ምናምን ጊዜ ትዝ አይለኝ ብቻ ጊዜ ዘኒኬ ተመልሶ ዘኒት በቃ እስቲ እንሹፉ ነገር ኮሚኒቲው ምናምን አሪፍ ነው ፎቶ ምናምን ነበር ፎቶ እስካሁን ድረስ አለኝ ያን የዘኒኬ ለናሙሸኝ እስካሁን ድረስ አለኝ እና ያበደ ነበር ጊዜው ራሱ ምናምን በቃ እንዴት ነው ምናምን ጠይቀው ትዝ ካለ ላይብራሪ አንተ ነበር የነገርከኝ አንተና ሩዲያ ቁጭ ብላችሁ ልታጠኑ ስወጣ አገኘኋቸውና ልክ ሳወራ ፋንፋክት እንትን ዘሚኬል እኮ አጥሩ ነው እሺ በቃ እንደዚህ ከሆነ ልሄድ አልኩኝ ሄድኩኝ ሲሄድልህ ዘሚኬል ሰው እያስረዳ ነበር ምናምን አብሮ ቲጂ ኦኬ እና የሆነ ቲጂ እስኪ የሆነ ነገር ንገሪኝ እስኪ ህይወቴ ምስቅልቅል ነው ያለው ሶፍትዌር መግባት የምፈልገው እንዴት ነው የምገባው 11 ንገሪኝ በዚህ እንትን እንዴት ነው የሚገባው አይነት ነገር ኦኬ አለች የሆነ ቦታ እንትን በረንዳ ላይ ወጣንና ነፋሷን ታዛ አትጠፉቅ ነፋሷ ዛ ግን እንደምንም ብላ እኔም እሷም ቻለውና በስነ ስርዓት እንትኑን የነገረች ማድረግ ያለብኝ ነገር በስነ ስርዓት የነገረች ማለት አርክ ልሞክር እንዲያልኳት አርክ ያው አሪፉ ነው ላይ መቼ የሚችለውንም ነገር ነገረች ቤዚክሊ ሶ እንደዚህ ነው እንዲያልኩ እና አርክ የሆነ እንትን በሶስት ቀን አንዴ መተኛት ምናምን እንዲህ ብለህ ነው የምታድረው ሚዞች የሚዞች እኔ አሰልፍ አንድ ቀን አይቼዋለሁ አለ የሆነ ቀን አታመልጥም ሳይሆን ስፔሲፊክ የሆነ እንትን አልገጠመኝ አይደለም ከሰርጀሪ አልኮች ጊዜን ምናምን ብሎ ምናምን ነገር 2:30 ማታ የገባን 11:30 ጠዋት ነው የወጣው እንዲህ ብዬ እሑድ ለሰኞ ጠዋት ነው ደግሞ የተፈጠረኝ ነገር 2:30 ክላስ አለብኝ ብሎ እንዴት ነው የምተኛው እና ጀለስ ስትነግረኝ አይ እንደዚህ ነው ያኔ ማለት እንዴት ነው አርክ ገብተህ በሶስት ቀን አንዴ የተኛ ደግሞ እንዲህ ምናምን ነገር በቃ ተጨናንቀህ ከእንቅልፍም ጉዳይ ጋር ምናምን ካለው ጋር እንቅልፉ ነው በጣም ብዙ የሚታይ እንደዚህ እና ከእንቅልፉም ጋር በሶስት ቀን አንዴ የተኛ እንትን ከምትል ፋይናል ስንት ሳምንት ነው የቀረው? 2 ሳምንት ነው የቀረው እላታለሁ። በቃ ይሄን 2 ሳምንት ምንም ሳትተኛ ፋይናል ፎርዝ ጋርና ሶፍትዌር ገብተህ ያን የተኛለች ኦኬ አልኩና እሺ ቴንክ ዩ ከዛ ላይ ሎጂክ ይመጣልሃል ፋይናል የመጀመሪያው ቀን ነበር ሎጂክ ትዝ ይለኛል 2 ሳምንት ነው የቀረው ከ2 ሳምንት ውስጥ አንዱን ሳምንት ከሰኞ እስከ እሑድ ድረስ ከሎጂክ ውጭ ነው ማለት ነው ሃርሊ መጽሐፉን ታውቁታላችሁ ሃርሊ በጠይቁኝ ማን የጻፈው ጻፉ ብለህ እንትን ብትለኝ ስንመልሱት ከምን ድጋሚ ሰው ሊጽፍል ይችላል ማለት አውቀዋለሁ ሁሉም ነገር እና ሊመጣበት የሚችለው ነገር እንዳለ በቃ ሎጂክ በጣም ነበር የፈራሁት
እና በቃ እግዚአብሔር ይመስገን ቀለል ብሎ አለፈ። ሌላ ጊዜ ደግሞ አላመንኩም ማለት ልክ እንደወጣው ቀለለኝ እኮ ይሄ ነገር አልኩኝ ማለት ሚዲየም ቀሎኝ ነበር። ወይ መድኃኒዓለም ቆይ እስኪ ብቻ እንዳታሳፍረኝ አልኩኝ። እንደዚህ ለፍቼ እንዳታሳፍረኝ አልኩኝ። ከዛ ማታውኑ ነበር የተለቀቁት ትዝታ ማታውኑ ነበር ከነ ጥያቄው ምናምን ነገር ኮድ ካለ ሳስተያይ ጀለስ 3x ብቻ ነው ልክ እውነትም ሲመጣ 45-50 ነው ያወጡት እና ትንገት እንዳይሆንብኝ ግን ፈርስት ሴሚስተር የወጣብኝ ሎጂክ ብቻ ነው ማለት ከፎር ለፎር 3 ማርክ ነበር የቀረኝ። እሱም ሎጂክ ጋር 82 ከ85 የሚገባ ዘግቼ ነበር። 12 ተማሪዎች ናቸው ኮድ ያመጡት 13ኛ ሊሆን ይችል ነበር። 13 የተረገመ ቁጥር ስለሆነ አላስገባም እና ቴንኪዩ ብቻ እግዚአብሔር ይመስገን። በጣም አለፈሱም ነው ማለት ነው። አለፈሱም ተቀልደ በቸርነቱ አሳለፈ። ነው ፈርስት ሴሚስተር እኮ የሁላችንም ያልገባን ነገር ነበር ማለት ፈርስት ሴሚስተር እኛም እንትንም ስላለን ነው በይዘው ቦታ ሰጠው ግን ምን ስለገባቸው ፍሬሾች ምን ቢገባቸው ኖሮ ይሰራሉ ብለህ ታስባለህ? እንደ ትንሽ ምክር ነገር ሶስት ነገር ትለው ነገር ካለ ምን ያዝ ነው ሳታረጉ ሶስት ከ11 ከ50 እንዴት ነው? ከ11 ከ20 እንዴት ነው? 45 ከ50 እሱ ነው እንዴት ነው? ኮመን ኮርሶች ናቸው። ፍሬሽ ሲባል ኮመን ኮርሶች ማለት ሙሉ ኮመን ኮርስ ነው። ከእናዛ ኮመን ኮርሶች ውስጥ ደግሞ ብዙዎቹ ኖቶች ናቸው ማለት እንደዚህ ቲዮሪ ድቅድቅ የሚያደርግበት ነገር አለ። ጂኦግራፊ፣ ሎጂክ ትንሽ ፊሎሶፊካል ኔቸራል ሎጂክን ተውት። ሳይኮ፣ ጂኦ፣ ሌላ ምን ነበር? አንትሮፖሎጂ የኛ አንትሮፖሎጂ ነበሩ ፈርስት ሴሚስተር እና ሰከንድ ላይ ስትመጣ ደግሞ እንትን አለ መሰለኝ ኢንተር ወስጃለሁ። ሰከንድ ፈርስት ሰከንድ ላይ ምን ነበር? ኢመርጂንግ አለ ኢንክሉሲቭነስ የሚባል ትምህርት ትራውማ ስላለበት ገብተዋል። ግን አንተ ነው በጣም ራሱ ለመጠረ ግራ ይገባኛል። ኮንስፓይሬሲ ነገር እና የምር ግን ኢንክሉሲቭ አይደለም እነሱ እንጂ አንድ እግር አንድ እጅ እኮ ነው ከአይምሮ ላይ ገንድ ሰው ነው እንትን ያስቀይማል። ሁለት ክሬዲት አወሩ ነው ያስቀይማል። ብቻሽ ያው እንትን የምትላቸው ነገሮች ሶስቱም ቲፖች ነገር በመጀመሪያ ደረጃ ላይ ቪዲዮ ሲጀምር የተናገርኩት ነገር ምንድን ነው? ከለፋ ልፋ ነው። ከለፋ ታገኝበታለህ፣ ካለፋ ቤዚክሊ የሰራበትን የዘራውን ነው ተደው። በቃ እንዴት ነው ዝም ብለህ እያለመጥክ 2 ከ10 ለማምጣት ዝም ብለህ የምትሰራ ከሆነ 2 ከ10 ወይ 3 ከ10 ነው የምታመጣው። በቸርነቱ 3 ተቀምጣችሁ ይሄ ነው ገብቶሃል። ፋይናል ከ50 20 ደግሞ 20% የሚባሉ አለ። በዚህ እሱ ነገር ነው እሱ ማሰብ እንደውም ወደኋላ እንትን ያስፈልጋል መሰለኝ። አይ ቲንክ ማለት ለማለፍ ትሰራለህ። ለማለፍ ነው ብቻ ለዛ መሆን የለበትም። ያሮል ባይኖር ብዙ ሰው የሚደፍን ብሎ ይመስለኛል። እሱን ሮል እያሰበ እየተጨናነቀ የሆነ ብቻ ግን ትንሽ ማብራሪያ ሲኖረው 50 አሴስመንት አለ፣ 50 ፋይናል አይደል? አሴስመንትን 50 ከ50 አሲዩም አሴስመንትን 50 ከ50 መጣ። ከዛ በኋላ ፋይናል 19 ከ50 መጣ። ከ50ው 20 ማምጣት ካቃተ 19.53 ታመጣ። ሌክቸሩ ከገገመ ኤፍ ሲደመር ስንት ነው? 69.5 ሰው አራውንድ ሲ ፕላስ እና አካባቢ ነገር 2.5 ሲ ነገር ይሰጣል። ግን በቃ ኤፍ ፋይናል ከ20 በታች ካመጣ ኤፍ አስቶን ያለው ብቻ ሌላ ቦታ አይዶን እንዴት ብቻ አሁን አንድ ተረዱት ነገር ከለፋ ልፋ ስራበት ነው። ለማለፍ ከሆነ ታልፋለህ፣ ግን ግሬድ ኢምፓክት ይደረጋል። ገብቷል። ከ50 20 ለማምጣት የምትሰራ ከሆነ ከ50 20 ታምጣለህ። አናቱ ማምጣት ትችላለህ፣ ኖርማል። ግን ከፍ ላለ ውጤት የምትሄድ ከሆነ እንዴት ነው ፈረንጅ የሚለው እንትን ይላል አይደል? ኢንፎ ዘ ስታርስ ዩ ሂት ዘ ቶፕ ኦፍ ዘ ትሪ ነው የሚባለው። ስታስብ የሆነ ነገር የማይታሰብ ነገር ዝቅ ሊያደርግህ ይችላል። ግን ከፍ ባለ ቁጥር ኢፈርት
በደንብ አሪፍ ቦታ ትደርሳለህ። በደንብ ታሪፍ ነው ኢቫለንት የሆነ እንትን ነገር ይሆንልሃል። ነገር ሌላ ምሳሌ ሌላ ሁለተኛ ከራሳቸው ማኔጅ ማድረግ ይቻላል። ታይም ማኔጅመንት ብዙ ሰው ያስተዋልኩት ነገር ምንድን ነው? ሳታስበው ማለት እኔም ጋር ያለብኝ ችግር ምንድን ነው? ሳታስበው ፈተና ነገር ይሆንባል። አሳይመንት መቼ ነገ አስገባ ስትባል ትሰራለህ። ዛሬ ይሄ የዛሬ ሳምንት ልክ እንደተሰጠ መሰራው ብጨርሰው እኮ ይሄኔ ገብቶሃል እኮ ምን እንደሆነ ማለት አሰራሩ እንዴት እንደሆነ ገብቶሃል። አሰራሩ ገብቶ ከሳምንት በኋላ አታጠናውም፣ አታየውም ምናምን ነገር አዲስ ሰው ነው የምትሆነው። ከእንደ አዲስ ድጋሚ ተምረህ 4 ተኩል የክላስ ኖሮ 2 ተኩል መስራት ትጀምራለህ። አሳይመንትን ማለት 4 ተኩል የሚገባ እንደዚህ አይነት ነው ብዙ ሰው ችግር ያለው እና ራስን መግዛት ቤት ነው። ፋይናል አካባቢ ነው አሳይመንት የሚበዛው። ፋይናል ሊደርስ ሲል አሳይመንት እንዳያገባችሁ ቀድማችሁ ስሩ። ከአሳይመንት እንደጨረስክ ነው ከፋይናል 1 ሳምንት ይቀራል ለማጥናት ስትሞክር ኮርሱ ብዙ የሆነ ኖት ብዙ ስለሆነ ይበዛብህ። ከስር በቃ ግደሏቸው። ከስር እነዚህ ነጂው አሁን ደግሞ ኢኮኖሚክስ ውስጥ ያለው ገና ከስር እና ኢኮ አሉት እንደዚህ ሶሻል ተማሪዎች ሰው እና ምንድነው እነዚህ ጂኦ ምናምን የሚሸመደሉትን ከስር ግደሏቸው። ከስር ግደሏቸው እንቅ ምናምን ሲታረጉ እና ክበባት ላይ ተሳተፉ ነው። ግን ሁሉም ላይ ሄዱ ታስባለህ? ክበባት ተበታተኑ አይደለም ያልኩት። የሆነ ምረጡ አሚን ቼዝ ፓሽኑ የሆነ ሰው ቼዝ ላይ በስነ ስርዓት ሁለት ነገር ላይ ኢንተረስት የሆነ ሰው እየወደደ ደግሞ ግን እንደዛ መሆኑ ትክክል ነው ብዬ አላስብም። ሁሉንም ወደዳለ ሁሉንም ጋር መሆናችን በቃ ለማስረዳት እኮ ነው። አንዱን ሰሌክት አድርገው ነው እንትን ማለት ያለባቸው። እንደኔ ማለት ተበታተኑ ሳይሆን የምለው ቤዚክሊ ውጭም ብትሄድ ምንድን ነው የሚነግሩ በ5 አቅጣጫ 1 እርምጃ ከምትራመድ በአንዱ አቅጣጫ 5 እርምጃ ብትራመድ ብዙ ይሄዳል አይደለ? እና ከነዚህ ከመጀመሪያው ሰው ከመበታተን ይልቅ አንዱ ላይ በደንብ አቺቭ ታደርጋለህ። በደንብ አቺቭ ታደርጋለህ። አንድም እርካታ ያለውም እንደዛ አንዱ ማስተናገር ከዛ ማለት ትዕግስት የሌለው ሰው ሊኖር ይችላል። እንዴት ነው የሆነ ለውጥ ፈልጎ ይገባል አይደል? ግን at the same time ብዙ ነገር ውስጥ ኢንጌጅ የሚያደርግ ሰው ከሆነ ያን ያህል የፈለገው ለውጥ ላይመጣለት ይችላል። ገብቷል? አንዱ ላይ ተተክሎ ያው በደንብ ፎከስ አድርጎ ኮንሰንትሬት አድርጎ የሚሰራበት ከሆነ ለውጥ ይመጣል በስነ ስርዓት። ግን የሆነ ለዛ ነገር ለፈለገው ነገር ማውጣት ያለበትን ኢፈርት ካላወጣ ለሌላ ነገር የሚያወለው ከሆነ ቤዚክሊ ሁለተኛው ነገር ልክ ፕራይመሪ ነው ብለህ ፕራይመሪ ልክ ቼንጅ ይፈልግበታል ብለህ የምታስበውን ነገር ፕራይመሪ የገባበት ነገር አለ። ሰከንደሪ የሆኑ ነገሮች ናቸው ደግሞ በጎን በጎን መሰላቸው። ሰከንደሪዎቹ እንትን ይሆናሉ፣ ፓራሳይት ይሆናሉ። ገብቷል? ቼንጅን ሀልት ያደርገዋል። እንደ ወደኋላ ይስባል። በቃ 1 እርምጃ ወደፊት 2 እርምጃ ወደኋላ አይነት ነገር ነው። ገብቷል? ታይምህንም ይሻማብሃል። የፈለግከውንም አይነት ቼንጅ ማታመጣ ከሆነ ቤዚክሊ ኪሳራ ሰው እንትን አትበሉ ማለት ክበብ የሚነግሰው ወይ ትንሽ ይደብረኛል። ክበባት አሪፍ ናቸው እንትን ስትላቸው ማለት ሲኒየሮችን ምናምን ስላሉ ከእናንተ በላይ ያሉትንም መጠየቅ ትችላላችሁ። አንዳንዴ በጣም አብዛኛው ሰው ብራና ውስጥ ማየት ትችላለህ። ትምህርታቸው ላይ ትኩረት የሌላቸው ምናምን ናቸው። ሲኒየሮች አይተህ ከሆነ ስትተውታል ትምህርቱ ነበሩ የወጡትን መጥቀስ ቢባል ሌላ ሰው የነበራቸው ልጆች ምናምን ትምህርቱን የተዉት ምናምን ልጆች ነበሩ ብራና የሚወጡት አብዛኞቹ። ስለሱስ ምን ትላለህ? እንደዚህ አይነት ኢንቫይሮንመንት አፌክት አያደርጋቸውም ወይ? እንደዛ መኖሩ እንደዚህ አይነት ሰዎች አብዛኛውን ሰው መሆናቸው ኦኬ። ቅድም ከ3 ፖይንቶች መካከል ራስ መግዛት
ራስን መግዛት ማለት ራስን ማወቅ አለብን። ከማን ጋር ነው እሱ እኮ እንዳለው ነው። ግን እስከሄድክበት ሰዓት ድረስ አፌክት መደረግ የሆነ ነገር ሳምቲንግ አፌክት መደረግ ኢንፍሉዌንስ እንዴት ነው ዩዥዋሊ እኔ ብቻዬን መረመርስ ነው ማለት የሆነ ስፔሲፊክ የሆነ ጀማ ውስጥ ያሉበት አይነት ሰው አይደለም። እንዴት ነው የሆነ አንድ ጀማ ውስጥ አድቮኬት የምታደርገኝ አይነት ሰው አይደለም። ብዙ ጊዜ ብቻዬን ነው የምንቀሳቀሰው። ከብዙ ሰው ጋር ስማማለሁ፣ ግን ብዙ ጊዜ ብቻዬን ነው የምንቀሳቀሰው። በአንድ በኩል አንቺ እነሱ እዚህ ተሰደው ግቡና ጋብዛቸው እና እንዴት ነው በአንድ በኩል ይሄ ትንሽ ችግርም ነው። በዚህ ሁሉም ጓደኛ ከሆነ ብቻ አብዛኛው ሰው ጓደኛ ከሆነ አንተ ብቻ ማለት እሱ ይሰራል። በእኔ ሲቹዌሽን በደንብ ማለት አንዳንድ ጊዜ እንዴት ነው የሆነ ሲቹዌሽን አጋጥሟችሁ ከጀማችሁ ተነጥላችሁ የምትሰሩት ነገር በደንብ ይሰራል ካስተዋላችሁት ማለት በራስ የምትሄደው ነገር ዩዥዋሊ ትጸናበታል። እንደ ጀማ ስትጀምሩ አላ ግሩፕ ሲያቆም ግሩፕ ማድረግ ሲያቆም አንተም ታቆማለህ። ብቻህን የጀመርከው ከሆነ ግን ይጨመራል፣ ሰው ይጨመራል፣ ይቀነሳል፣ ሰው አያገባም። እንደዚህ አይነት ነገር ከአንድ በኩል ያ እንትን ይጠቅማል። ግን ያኔ ትንሽ ለመጀመር ነገሮችንም ሞቲቬትድ ሆነ ለመጀመር ስትወድቅ ለመነሳት ምናምን የሚያስነሳ ሰው ያስፈልጋል። አንዳንድ አሁን የተቸገርኩት ነገር እና እሷ ነው ኖርማል እንጂ ኢንፍሉዌንስ ያልተደረኩበት ምክንያት እሱ ይመስለኛል። በእኔ በኩል ሽጋብራና እንትን ወደ አካዳሚካሊ እንግዲህ ግሬስ እንትን ሪቪል አድርገው ፈርስት ያው ጂን ሰማቻል ጂን የመጣ በስመ እና ጀለስ እንዴት ነው እኔ ያመጣሁት ማለት ሎጂክ ብቻ ነበር የወጣብኝ። 7 ኮርስ ነበር እሱ ሎጂክ ብቻ ነው የወጣብኝ። ሎጂክ ወጣብኝ ስላቸው አይመለስም በኮሽ ተረጋጋ እና ዲፈረንስ ኤ- ብዙ ነው። ኤ4 ነው። ኤ- ደግሞ 3.75 ነው። እና ክሬዲት የሚባል ነገር እኮ ከ3.75 እስከ 3.96 ድረስ መሰለኝ ኤ- የሚባለው ከመቶ የወጣብኝ አለ እንደነገርኩህ አንድ ብቻ ሲወጣብኝ ማለት አንድ ብቻ ሲወጣብህ አንድ እሱ ለማግኘት ፈልገው አንድ ብቻ ሲወጣብኝ ኤ- ሆነ ነው አንደኛው ተደርድሮ እኔ እሱን አቬሬጅ ነው እያወራሁት። አቬሬጅ የሚባለው እሺ ብቻ ጂፒ ምን መሰለህ የሆነ እንደ እንትኑ እንደ ክሬዲት አወር ይወሰናል አይደል? አሁን አንትሮፖሎጂ ትዝ ይለኛል የሆነ ሊስት ወጥቶ ትዝ አይላችሁም? እንደውም ሊስት ወጣ ጊዜ 398 ፎሮች 12 ነበር። 398 አንድ ነው። ትሬስ ባክስ አደረገው የኛ ባች ልጅ ወሰደ። እንዴት ነው ከኔ አንትሮፖሎጂ ወሰደ። አንትሮፖሎጂ ብቻ መጣበት እና 3.975 ነገር ሲጠጋጋ 3.9 እሱ ብቻ እንደዚህ አይነት ክሬዲት ማተር ያደርጋል። ሎጂክ 3 ስለሆነ እሱ ኤ- መጣ ብሎ ማለት 3.96 ነው። 3.96 ነው የመጣሁት ከሌላ 22 ሰዎች ሰከንድ ሴሚስተር ሰከንድ 3.2 ነበር የመጣሁት። አፕላይድም ትንሽ የሆነች የሆነ ሙድ ተጫወቱብን ማለት ነው። አፕላይድ ደግሞ ሲወጣብህ አራት ክሬዲት ሁለት ነው። የአንትሮፖሎጂ ወደ ኢንክሉሲቭነስ ሁለት ነው። ኢንክሉሲቭነስ ደግሞ ወጥቶብኛል። የማይነስ ታመጣለህ አረጋሽ እዚህ ማልናገር ብዙ እንትን አለ። አስተማሪ ብዙ እንዳጠብቁ በይቶ መለመን ቻሉ።
መጨረሻ እንትን በደንብ ለምኑ ማለት የሚያተርፋችሁ እሱ ነው። አውቶ ባስ ደባለም ስላለው 19 አምጥታችሁ ከ50 ኤፍ እንዳይመጣባችሁ በደንብ ነው የምትለምኑት ነው የምላችሁ። ያው አስተማሪ ከገገመ አስተማሪ ለራሱ ሬቲንግ ሲል ትንሽ ያጠቃቀራል። ምን ሰማሁ መሰለኝ ልጁ ያመጣው 13 ከ50 እና ልለምነው አለ ልስ ሙስቲ ነገር አርኩማ እሺ ወዴት ነው የሚሄደው? 7 ማርክ አይሰጠኝም ማለት አረ ይሰጣል ይሰጣል። ኖርማል ለምን ምንጫሉ ለሰዎች ኖርማል ነው ብቻ ግን ራሱን ከወቀ ማለት ብቻ ሰጠው አላውቀውም። ማን ልክ ላይብረሪ ልክ ወለም ማን ከበኔ ወላይ ከባድ ነው። አንተ ግን አንተ ለነጥብ 5 የሚሉ ሰዎች ለዛ እኮ ለዛ እኮ ነው 84.75 ትዝ ይለኛል። 84.75 አግኝቶ ልጁ የማይስ ይሰጣል። ፈርስት ሚስተር አንዳንድ አዘጋዘግ አስተማሪዎች አሉ። ግን እሺ አሁን 396 እንድታመጣ ምን አይነት ሲስተም ነበር የምትጠቀመው? ያጠና ሲስተም ኦኬ ባጭሩ ትንሽ ሄደ መሰለኝ ሰዓትም እየሄደ ስለሆነ ባጭሩ ስንናገረው እንትን ለሁለት ነው የሚከፈሉት። እዚህ ኢንፋክት ለሶስት ነው ፍሬሽ ላይ የምትወስዷቸው እዚህ ከሆናችሁ አንድ ካልኩሌሽን አለ ማለትም ማትስ እና ፊዚክስ ናቸው ሁለቱ። ሌሎቹ ደግሞ ቲዮሪ ናቸው። ኦልሞስት ሁሉም ቲዮሪ ናቸው። ሎጂክማ ማትስም አይታወቅም። የቃላት ጨዋታ ይሄ ከዚህ ጋር ሲደመር ምን ይመጣል? ሶቅራጠስ ምን ይላል? እኔ ተዚህ ላይ ያለው አስተማሪ ይሄ ቴብል ሪል አይደለም ማለት ሪል ነው ብሏል። ሪል አይደለም ማለት እሺ ብሏል። የቴብሉ ሐሳብ አይዲያው ነው ሪል እንጂ ይሄ ፕሮጀክት ነው። እሺ እኮ ነው ማለት የሆነ ግራ ያልገባችሁ የሚችሉ አስተማሪዎች አሉ። መስማት ያለባችሁን መስማት ከሌለባችሁ ነገር ወቁ። ክላስ ተከታተሉ። ክላስ ይከታተሉ። አስተማሪ መቼስ ካላስተማሩ ነገር አያመጣም። ግን አንዳንዴ እኔ እንጃ እኔ አሁን ለምሳሌ አንዳንድ ጥሩ አስተማሪ አለ አት ዘ ሴም ታይም ደግሞ ጥሩ የሚሆነው ምሽት ጋር አስተማሪ ፈተና የሚወጣው ብቻ ሆናል ማለት እሱ ፈተና የሚወጣው ካለ ነው እንጂ ይሄ ፓርታይም አስተማሪዎች ነው ምንም ነው የማይጠቅሟቸው ማለት በቃ አይጠቅሟቸው። ሌላ አስተማሪ ፈተና የሚወጣው ሶ ኦልሞስት በቃ አክቹዋሊ ኮንክላስ እነሱ ምን ፈተና ላይ ያንተን ፈተና ሊያስተካክሉ ይችላሉ እንጂ ፈተና ሊያስተካክሉ ይችላሉ። ወጣቱ በጣም የተለየ ነው። የሚት እዚህ ላይ ኢንተርፕሪነርሺፕ አስተማሪያችን ሻሮት ጀለስ 61 ሄክታር የቡና እንትን አንደኛ ላይፍ ያስተምራል። ጀለስ መሀል አዲስ አበባ ውስጥ ኮንሰልታንሲ ካምፓኒ አለ። በስሬ የሚሰሩ ቋሚ 23 ሰራተኞች አሉኛል እና ፓርታይም ማለት ሲያስተምር ራሱ ኢንተርፕሪነርሺፕ እንደስሙ ኢንተርፕሪነርሺፕ አድርጎ ነው ያስተምረው። ለፈተና ሆነ ነገር አይደለም። ቲዮሪ አይከተልም። ምን ነበር ኤልያስ ይመችህ። ኤልያሶች ፈለጉን ተከተሉ። እንጠራዋለን። ይሄን ሰውዬማ መምጣት አለብን። እንጠራዋለን እኮ 10 ሺህ ምክርን ሰምተን እናንተ ብቻ አሳድጉት እንጂ ከመቶ ቀን በኋላ 10 ሺህ ካልገባ በቃ አይበጣም ነው ጀለስ እና ጀለስ ምንድነው ለፈተና የሚሆን ማቴሪያል አይደለም። ስሙ ራሱ ኮርሱ ኢንተርፕረነርሺፕ ነው። ስራ ፈጣሪ ስራ እንዴት ነው የምትመራው ነው ሲሊያ እንዴት ነው ማኔጅ የምታደርገው ምናምን ነገር በቃ ቤዚክሊ እንዲገባን አድርጎ ነው ያስተማረን። ግን የፈተና ማቴሪያል የለውም። በጣም የተበታተነ ነገር ያስተምረን። አት ዘ ሴም ታይም ፍሬ አለው። በደንብ የሚያስተምርህ ነገር እኮ ይገባል። ግን የሆነ ከካሪኩለም ወጣ ሲል እኮ ትንሽ ያዘጋል። ኮምፕሪሄንድ ልክ ሞጁሉን ስትገልጠው ሌላ ነገር እሱ ልክ ማለት የሆነ ዴፊኒሽን አይሰጥም። እንዴት ነው የምትሰራበት የሚለውን ነገር ነው የሚሰጥ። መሬት ላይ የምታወርድበት መንገድ ያስተምራል። እሱ መሬት ላይ እንዴት ነው የምታወርዱ? ቲዎሪውን ቶ መሬት ላይ እንዴት ነው የምታወርዱ ነው። ቲዎሪውን እዛ ጋር ስታነብ ሌላ ነገር ይሆንባል።
እኔ የተረዳሁት እኔ አሪፍ ውጤት የሚያለኝ ኢንተር ሁላችንም እና ምንድነው መሰለህ ሰውየው ካስተማሪኝ በኋላ ከዛ በኋላ የሆነ ሳነበው እንደውም የሆነ የተሻለ ነገር አግኝቻለሁ ብዬ ያስባል። እኔ እንደኔ ታውቃለህ እንደየሰው ሊለያይ በጣም ፍትፍት ያደረገው ማለት በቃ ቃል በቃል አይነግረንም፣ ግን የሆነ ላይፍ ላይ የሚወርድ ነገር እኛ ከሱ ጋር እያገናኘን ስናጠና በኤግዛም ነገር ይመጣል። ዛሬ እንደዛ ነው መቼም ለማለትም ራሱ እኮ ብዙ ሰው እንደውም የሚመቸው እንዲህ እንደዚህ አይነት አስተማሪዎች ቤዚክሊ ከጎን ስራ የሚሰሩ ማለት ሰውዬው ለምን ራሱ እዚህ እንደሚያስተምር አላውቅም። ሰውዬው አይ ሰው ለመጥቀም ሻውራት እያልኳቸው እና ጀለስ በቃ እንደሱ አይነት አስተማሪዎች እንትን ይላሉ። ፈተና እንትንም አይጎዱም፣ ማርክም አይጎዱም። ገብቶሃል? ራሱ ካረመው አይጎዳም። ብዙ ጊዜ እንደዚህ አይነት አስተማሪ ነው በቃ ከተማሪም ጋር ኢንተራክሽኑ መልካም የሚሆን በቃ ከአስተማሪነት ሌላ ከአስተማሪ ሌላ ሰርቶ ማያቅ ሰው ደግሞ አለ። እንዲህ ነው የሚይዝህ፣ እንዲህ ይዞ አይለቅም። እነሱ አይነት አስተማሪዎች ሲስተሙን ብቻ የሚያስቡ ማለት እንደውም ከማስተማሩ በላይ የሆነ ሲስተሙ አንድ ማለት ይቻላል። አይሆንም አሉ የሆነ አስተማሪ ነው ተዚህ የሆነ 0.36 ነው ምናምን አስቀምጧል ሲስተም ውስጥ ከባድ አስተማሪዎች አሉና ብቻ ያው ከባድ አስተማሪዎች እንዳሉ ሆኖ ግን ስቲል ያው አማራጭ የለም። ከባድ መሆኑ ቀላል አስተማሪዎች እንደምን ብለህ ማለት ነው ሲስተም አልፈዋል። እንደሱም ዝም ብለህ የሆነ ቲፕስ ናቸው ያረዘምኩት አንተ ወሬኛ እና ስፍተት ሰጥቶት ገባል እና ካልኩሌሽን እና ቲዮሪ የምንላቸው ነገሮች አሉ። ሶስተኛው ደግሞ ክሬዲት የሌላቸው ፊዚካል ፊትነስ ኖርማል አታስቡ። ለክብራችሁ ስትሉ ነው ፓስ የሚለውን ነገር ብዙ ማምጣት ያለባችሁ እንጂ ሰከንድ ሆነ ከፍሬቶች ጋር ያንን ስትወስድ ሸማቀቃል። እሱን ተውትና ቲዮሪ እና ካልኩሌሽን አለ። ካልኩሌሽን በቀን 2-3 ጥያቄ የምትሰራ ከሆነ በቂ። ዛሬ ተማርካ የሆነ ነገር በሱ ላይ 2-3 ጥያቄ ምናምን ቻሌንጅ ትንሽ ቻሌንጅ አለው። የመጀመሪያው ጥያቄ 3 ጥያቄ አለ። 3 ጥያቄ ለምሳሌ የሆነ ማትሪክስ ከሆነ ዛሬ ማትሪክስ ተማራችሁ ስለ ማትሪክስ ሲሆን ቀለል ያለ ጥያቄ ኮንቨርዥን እንዴት ነው መባዛት ያለበት ምናምን። እሺ ኢንተርሚዲየት ደግሞ አለ። ኢንተርሚዲየት እንትኖች አሉ አይደል? ኤሌመንቶች ማወቅ ከበድ ያለ ጠጠር ያለ ጥያቄ ደግሞ ከአንተ ዶሜን አስተማሪው ውጭ አሁን ለምሳሌ 3x3 ከተማርክ ኦፕሬሽን አሁን 4x4 እንዴት ነው የምትሰራው? 4x4 እነዚህ አንኢቨን ሲሆኑ እነዚህ አሁን ለምሳሌ 4x5 6x3 ምናምን እንዴት ነው የምትሰራው? ቲዎሪዎቹን ምናምን ቀድመህ መሄድ ብችል አሪፍ ነው። እነዚህ ቲዎሪዎቹ ደግሞ በሳምንት የሆነ ያክል ቀን እና የሆነ ያክል ሰዓት አለው የተናገራቸው ለእያንዳንዶቹ ማለት የሆነ እንትን አለ በስተዲዎቹ ነው። ኢንትራንስ ሳጠና ያልሞከርኩት ነገር እንዴት ነው ታህሳስ አካባቢ ስለጀመርኩ ታህሳስ ነው ህዳር አካባቢ ስለጀመርኩት ማጥናት ግንቦት ነው ስለተባለ ምናምን ነገር ቴንሽን ውስጥ ነው። እንዴት ነው የምጨርሰው? ጀለሶች የጠሩኝ ሄደውና እና የሆነ ቲዮሪ ትዝ ይለኛል። አክቲቭ ሪኮርድ የሚባል ነገር እስካሁን ድረስ መጠቀም እንዴት ነው ለፍሴ ነው በስልክ የሆነ ነገር እየተጫወቱ ነው። ለፍሴ ፐብጂ እየተጫወቱ ነው። ፐብጂ ላይ የሆነች ዛፍ አየሁ። የሆነች ዛፍ ስር ምንድነው ትዝ የሚል ኒውተን ምን አደረገ? ዛፉ ምንድነው አፕሏ ስትወድቅበት የስራ ሚስት እና አፕሏ ስትወድቅበት ያንን ሁሉ ነገር ኢሊፕስ ምናምን ነገር ኬፕለር ምናምን ከሱ አይደል የወጣው። እነሱ በአንዴ ፍላሽ ያደርጉልኛል። ፖዝ አደረገና እንዴት ነው እንትን ነው የግሪን ታይም ለማስታወስ ሞከሩ። በቃ ካየኸው አትረሳውም። ሊንክ ካረከው አትረሳውም አይደል? ሻያችንን ምንድን ነው ሊኩዊድ ነው። ሊኩዊድ ደግሞ አንደር ምንድን ነው ፍሉይድ ነው የሚመደው። ስለ ፍሉይድ የምትማረው ነገር አለ። ፍሎሬት ምናምን እንደዚህ ያንቀሳቀስኩት ምን አይነት ዩኒቨርሲቲ ያለው ምናምን ነገር
በቃ ይመጣል ማለት እንድታገኙ አድርገህ ማኒፌስት ቢያደርግ ጥሩ ነው በላይፍ ውስጥ። እንደገና ደግሞ የሆነ ትምህርት እያጠና ከሆነ ሌትስ ሴ ጂኦርግ ሳይኮ እያጠና ከሆነ ስለሆነ ቶፖግራፊ ምናምን የሚያነሳ ከሆነ ማን ይመጣል? ስለ ጂኦ የሆነ ነገር በአንዴ ስናት ታደርጋለህ። ሌላ ቦታ ግባና ትመለሳለህ። እኔ እስካሁን እንዲህ ነው የምጠቀመው ማለት እንዳረሰው ነው። ለእነ ሎጂክ ደግሞ ኤክሰርሳይዝ ሎጂክ ትንሽ ኔቸሯም ከባድ ነው ማለት ከቲዮሪ ይወጣል ማለት ቲዮሪው በጣም ትንሽ ኢንሰፊሽንት ነው። እንትን ጥያቄው ለመስራት ምናምን ነገር በቂ ስላልሆነ ኤክሰርሳይዝ ምናምን እያደረክ ነው። ኤክስትራ ቦኮች በቃ ጥያቄ ብቻ ሃይ ስኩል ላይ እነዚህ አዲስ ስለሆኑ ኮንሰፕቶቹ ሎጂክና ሳይኮሎጂ እኮ ሃይ ስኩል ላይ እንደውም ለማክስ ምናምን ኤክስትሪም ምናምን ጠቀም እንደሱ አይነት ነገር ነው። እና አትጨናነቁ መምህር ውጤት ቀለል ብሎ ይመጣል። እስካልረሳችሁ ድረስ አይረሳችሁም። ይሄ ነው ታዲያ በጣም አሪፍ ኮንተንት ነበር። አሪፍ ፖድካስት ነበር። እንግዲህ ያው እንግዲህ አንድ እንድታስተላልፍ እንዲያወራ በፈልገው ነገር እኔ ያለ የህይወት ፕሪንሲፕል ህይወትን በምረቡት ማለት ኦኬ። አንተ አስቡ አላውቅም አይ ዶንት ኖ ስለ እንዴት ማስብ አላውቅም። ብቻ ግን አንዳንድ እንትኖች አሉ የሆነ እንትን አትሉ። አሁን ለምሳሌ ከእንደዚህ እንትን ምን ያለበት በሰዎች ኢንፍሉዌንስ አይደለም ምናምን ብለህ ነበር። ብቻ የሆነ ፕሪንሲፕል ይኖራል። ሁሌም በህይወት አፕል የምታደርገው ሁሉም ሰው የራሱ ፕሪንሲፕል አለ። ምንድን ነው አንተ የህይወት ፕሪንሲፕል? ደግሞ አንድ አለበት። ሁለት ደግሞ ዩዥዋሊ ዲሳይሲቭ መሆን አሪፍ ነው። ዲሳይሲቭ መሆን ስለ እንዴት ነው መሀል ቤት የሚባል ነገር አለ አይደል? መሀል ቤት ሰላም ነው። እሱማ እኮ ግን ካለፈ በኋላ ነገርየው ሊቆጭ ይችላል። የሆነ ነገር የሆነ ኦፖርቹኒቲ ምናምን መጥቶልን እርግጠኛ ካልሆንኩ ማለት ሉዝ የምታደርግበትም ነገር ማለት ከፐርሶናሊቲ አንጻር ምንድነው የሆነ በደንብ ሪሰርች አድርጌ ነገሮችን አውቄ መግባት ነው የምወደው። የሆነ ኦብስኪውርድ የሆነ ማላውቀው የሆነ ዲቴይል ካለው ትንሽ ወደኋላ የማለት ነገር አለኝ ለመወሰን ምናምን እና ቤዚክሊ እንትን አትበሉ። በቃ ወስኑበት። ከሆነ ይሆናል ካልሆነ አይሆንም አይደለም። እንዴት ነው ነገሩን ከጀመርክ በኋላ ነው የሚገለጥልህ። ስለዚህ ኖርማል ኦፖርቹኒቲ አታስመልጡ። አንድ ሁለት ደግሞ በቃ ሰው በሄደበት ዝም ብሎ ሰው በሄደበት መመራት ጥሩ አይመስለኝም። ዝም ብሎ ሰው ገባበት ብለህ የምትገባበት ነገር ቫልዩ ያጣል ብዙ ጊዜ። የህዝብና የቤት ሽንት ቤት ግልጽ ነው አይደለ? የህዝብ ሽንት ቤት ስሙን ሁላችንም እናውቀዋለን። የቤት ደግሞ የተመጣ ምሳሌ ነው። ግን በቃ አንተም በለው አንዴ ዲሳይሲቭ ማለት በቃ ለዲሲዥን ጫዘር በጣም ደግሞ አለ ብዙ ሰው ላይ እኛ ላይ ራሱ አለ ሁሌም የምናወራው ነገር ነው። ወስን አትወስን ከዚህ የሆነ ጭንቅላትን ያስጨንቅሃል። ወይ ወስን አትወስን ነው በቃ። ከዛ ደግሞ ከወሰንክ ጽና ነው ቀጥል። በቃ ምንም ይፈጠር ነው ለወሰንከው ነት ዓላማ ዝም ብለህ መቀጠል ነው እና እምነት አስተላልፋለህ። ታስተላልፋለህ ማለት ነገረኝ ማለት ሶ እንግዲህ አሪፍ ቆይታ ነበረን። እንግዲህ ያው ጠይቀኝ ነገር ካለ ትንሽ ኢነርጂያችንን እየወረደ ነው። ምን ማለት ቀስ ቀስ መጠይቃችሁ እንኳን በርቱ ነው የምላችሁ። በርቱ ያስመረላችሁ ነገር እና 10 ሺህ ያስገባችሁና ሰውየውን ወደፊት ፖድካስት እንዴት ብለህ ታስበዋለህ? አሁን ፕሪዲክት ስታደርግ ምን ይታያል? ለዚህ ፖድካስት ለዚህ ጀማታችን ኦኬ እኔ ራሴን እዛ ውስጥ አላየሁም ማለት ከእናንተ ጋር የምገባ አይመስለኝም፣ ግን አሪፍ ቦታ ትደርሳላችሁ። እኔ ሳይ እና
አይ ብቻ አሪፍ ቦታ ነው። በስነ ስርዓት ዴዲኬትድ ሆናችሁ የምትሰሩበት ከሆነ ለመጣበት ምክንያት የለውም። ኖርማል የእሸቱን አይነት እንትን ይስጣችሁ፣ የእሸቱን አይነት ጽናት ይስጣችሁ። ስኬቱ ነው ያወርድላችሁ። አሜን አሜን አሜን። እንግዲህ ቤካ በጣም እናመሰግናለን። ጓደኛችን ነው ዛሬ የተሰዳደብነው እንጂ እያስጎመጀን ገርማቸው አሁን ራሱ ሊገዛው ነው። በቃ አሉ ኖርማል ድንች በዳታ ገብዛቸው ስንበላ ምናምን ከታያችሁ መሰናበታቸውና በቃ እንግዲህ ሊመቻችሁ ካፕታን ፖድካስት ቀጣይ ፖድካስቶች ይመጣሉ። ይላጠናል ፖድካስታችን ኔትወርክ ነው። ሊመቻችሁ ብለናል። ቻው